ማን ነው አጠፋለሁ ሲል ኤግዚት ብሎ ነው የሚሆነው። ኦኬ አይ እንደው በጣም አሁን እሱን ማስገባት እንዴት መከራ እንደሆነ ታያላችሁ። ሌላ 2 ሰዓት ነው ገና። ወይ ሜንሽን አያቅ ወይ ኮመንት በትክክል መጻፍ አያቅ። ወይኔ እሺ ጻፍ የሆነ ነገር ፕሊስ። የገጠር ልጅ ይጻፍልክ ላንተ። በቤቱ እኮ ላይቭ ገብቶ ነበር። አው ሳርጊ ሜንሽን ሰው ሜንሽን ማድረግ አያውቅም። አሁን አንድ ሞዴሬተር ሜንሽን ፎሎ አርጉኝ፣ ላይክ አርጉ፣ ሜንሽን አርጉኝ ምናምን ብዙ ቪዲዮ ላይ ሲሰራ ይቻላል። ልጁ በጣም አክቲቭ ልጅ ነው። እዚህ ላይ ለምን እንደሚደናከር ባላውቅም ቤቱን ገብቻ ይቻላል። በጣም ስርዓት ያለው ልጅ ነው። ጥሩ ልጅ ነው። ሶሻል ሚዲያ ላይ ምንም መጥፎ ነገር ያስተላልፍ አይደለም። ግን አንዳንድ ጊዜ እኔ ምን ታዘብኩ እዚህ መሰላችሁ? እንደዚህ አይነት ራሳችንን እንኳን በቅጡ ዲፌንድ ማድረግ ማንችል ሰዎች የምንሰራቸው ስህተቶች ከባድ ስህተቶች ናቸው። ስለዚህ የምንጓዛቸውን ሰዎች አብረን የምናደርገውን ነገር የምንፈርመውን ነገር በደንብ ካላወቅን ሌላም ሪስክ እንወስዳለን። እኔ ጓደኞቻችሁን ሁሉ የሚነግሯችሁን ነገር እንዴት አሁን ይሄን ብጠይቅ እንዴት ልመልስ እችላለሁ? እንዴት አምናለሁ? በቃ ራሳችሁን መጀመሪያ ማሳመን አለባችሁ። አሁን ይሄ ልጅ በቅጡ እንኳን ገብቶ እውነታውን ተናግሮ ለማውጣት እያስቸገረው ነው። ኔትወርክ አለ፣ ያለበት ሁኔታ መግባት መውጣት አይችልም፣ ሜንሽን አይችልም፣ አበባ መስጠት አይችልም። ብዙ ነገር ድክመት አለ እና ሰው ለዚህ ነው ባልሰራው ስህተት እየተፈረደበት መቀመቅ የሚወርደው። 100% እስማማለሁ። አሊ የገጠር ልጅን ወይ ሳሪቲን፣ ሰያን፣ ሙኡል፣ ቅልቦች፣ ሚኪ እዚህ ጋር 4ቱ ሞዴሬተር አላቸው። ሜንሽን አርጋቸው ብትጽፍ መግባት ትችላለህ። የቅድሙን ቁጥር ጻፍ አሊ። የገጠር ልጅ የቅድሙን ቁጥር ጻፍ በለው። የቅድሙን ቁጥር ጻፍ። የቅድሙን ቁጥር ጻፍ አሊ። እየሰማኸኝ ከሆነ የቅድሙን ቁጥር ጻፍ። ደጋግመህ ቶሎ ላክ አርግ። ጻፍ በለው። እያየ ነው። ኮሜንት ላይ ጻፍ አርግ። የቅድሙን ቁጥር ማለት ነው። ደገምገም እያደረግ አሁን አበባ አለው የምትሉ ሀቡ ካልወጣሽ በስተቀር አበባ መኖሩ አይታየም። እሺ ጋይስ፣ አሁን የተሰጠው ጊፍት እኔ ላይቬን ስዘጋኗ ወደሱ የሚገባው አሁን በተሰጠው ጊፍት አበባ ይስጥ እያሉ እኮ ነው ሳርጌ። አዎ ለዛ ኮሜንት ላይ ጻፍ። ላይቬን ስዘጋኗ የሚገባለት አሊ እየሰማኸኝ ከሆነ ኮሜንት ላይ ጻፍ። ኮሜንት ላይ ጻፍ አድርግ አሊ እየሰማኸኝ ከሆነ ቀጥታ ደውለህ ትነግረዋለህ። እሺ አሁን ከሳቢያ ከዛ ቤት ቀጥሎ ያለውን እስከ ኢትዮጵያ ይነግረንና ከዛ አንተ ከሰጠከው ቃል ጋር አመሳሰየው ከዛ ማሳየውን ፎቶ አይቶ ያ ከአሊ ጋር እንጨርሳለን። ትንሽ ነው የቀረው። አሊ ፕሊስ ዛሬን ጠናቀቅ አለበት። የገጠር ልጅ ደጋግሞ ይጻፍ፣ ደውለት። እስካሁን እየጻፍ አይደለም። የለም ነግሬዋለሁ። እያየሁት ነው የሚጽፈው። በመከራ የተሳካለትን ልጅ እሱ አይደለም ብላችሁ እኔ እኮ ብዬሽ ነበር ሀቡ እንዳይወጣ እንደው የመጨረሻ ቅድም ያሳቀኝ ደውሎ ፈልጋችሁኝ ነው እሺ የመጣሁትኝ፣ ካልፈለጋችሁኝ አልመጣም። ለምንም ታስወጡኝ አለ። ኧረ እኛ አላስወጣንክም፣ እንትንክ ነው ኔትወርክህ ነው ነው አይደለም ራሳችሁ ናችሁ ያስወጣችሁኝ ብሎ ጓ አለብኝ። አሁን ይሄ ላይ እዚህ ላይ ምን መሰለሽ የተፈለገበትን ኬዝ በደንብ አንደርስታንድ አላደረገውም። ልጅ ታውቂያለሽ፣ በቃ የሆነ ቃለ መጠይቅ ነው የመሰለው እንጂ ያችን የመሰለች ልጅ በረሃ ላይ እንደቀረች አልገባውም ለእኔ እስከሚገባኝ ድረስ። የእሱ እህት ብትሆን ግን እኔ የሀገር ያለ ይል ነበር። ሰው እኮ እንደ ራሴ ብሎ ማሰብ ነው የቀረው። በቃ እሱ ነበር ለምኖ የሚመጣው። የእሱ እህት ብትሆን እሱ ነበር ለምኖ የሚመጣው፣ እኛ አይደለንም። ና እኔ ደግሞ ለምንድን ነው የሌሎች ሰዎች እህቶች፣ ወንድሞች ወይ እናት አባቶች የእኛም አይመስሉ እስከሚደርስብን ለምን እንጠብቃለን? አሊ ጻፍ፣ ኮሜንት ላይ ጻፍ። አሊ ኮሜንት ላይ የነገርኩህን ቁጥር ሲደግም አድርግና ጻፍ። ኮሜንቱ ሲያንድ የቆም አድርጉት እስኪ ጻፍ። አንድ
አትጻፉ እስኪ አንድ ጊዜ ይግባሱ። ውጪ አንዴ ኮሜንት ብታቆሙ እኮ ማሮቼ እንትን ይል ነበረ። ሳርዬ ፈልጊው። እሺ አንዴ አቡዬ ፈለኩ ነው ማርያም ግሬለም እስኪ እሱ ብቻ እንጻፍ። አሊ ጻፍ። እሺ ወንድሜ ጻፍ፣ ደጋግመህ ጻፍ እባክህ። የገጠር ልጅ ረዥም አድርጎ ወይም በዛ አድርጎ እንዲጽፍ ንገረው። ቢመጣ መጥቷል ይሉ ነበር ልጆቹ። ረዘም አድርግና ጻፈው እስኪ አሊ፣ ጻፍ ጻፍ አድርገው እስኪ። አይ ቢመጣ ኮሜንታተሮች መጣ ይሉ ነበር። ጭራሽ ነው ያልገባው። እሺ የገጠር ልጅ አልገባም። ጆይን እንኳን አላለም። ልደውልለት። እሺ እንግዲህ ደግሞ አለው ብሎኛል እኮ እየጻፍኩ ነው እያለኝ ነበር። ላ የለም ይኸው ምንም ነገር ጆይን እንኳን አላለም። ቢል ያውቃል። ጊፍት አበባ ምናምን አትስጡ እስኪ እንድናነበው ማለት ነው። እስኪ ደውል የገጠር ልጅ ደውል። የለም ጋይስ አልመጣም፣ አልተሳካለትም። አሊ እንደው ምን ይሻላል? የለም እሺ በስልክ እናድርገው። ኦልሬዲ መልኩ ስለታየ በስልክ ይሁን። ምን ትላላችሁ? በቀጥታ ስልክ ይደወልለትና በቃ ኦልሬዲ ድምፁንም ስለምናውቀው ይደወልለትና በስልክ ይናገር። አሁን ሌላ ምንም አማራጭ የለንም። ኦኬ አዎ ግን እዚህ ጋር ለምን ልደውልለት? በኢሞ ደግሞ እኔ አልጠቀም። ኢትዮጵያ ነው አቡ ኢትዮጵያ ነው። ኢትዮጵያ ፕሪሚየም ታለሽ ልላክልሽ። ደውይለትና እኔ እንትን ይጨርስልን። እናንተ ትጠይቃላችሁ፣ እኔ ላውድ ብቻ ነው ማለት ነው። ታሪኩን ነው የሚነግረው። ኦልሬዲ ያቆመበትን ነግሯለሁ። ከዛ ጋር ይቀጥልልኛል። ከዛ በኋላ ጠቂዎች ጠይቂው። ሌሎቻችሁ ካላችሁ ጠይቃላችሁ። የማሳየው ፎቶ አለ አይቶ ያንን ፎቶ እንትን ይላል። እሺ ላክልሽ። ሳሪቲ ልኬልሻለሁ። ሳሪዬ እሺ ይኸው ቪዲዮ ልካላችሁ። ይጻፍ ጻፍ ከመጣ ጥሩ። እስከዛው ጻፍ አሊ ጻፍ። መጥቷል እያሉ ነው። ሀቡ መጥቷል አሊ አሁን ጻፍ እስኪ። አሁን ጻፍ አድርገው። አሁን ቶሎ ላክ አድርገው። ቁጥሩን ደገም እያደረክ ጻፍ አድርግና ላክ አድርገው። እሺ መጥቷል እያላችሁ ነው እንግዲህ። እሺ ኢንቫይት አረጋግጣ አላገኘውም። እየፈለኩት ነው። ቁጥር ጻፈው። የገጠር ልጅ ያስገባል። አብዛና ቁጥሩን ጻፈው። አብዝተህ ቁጥሩን ብዝት አድርገው ሲል ወይ ኢሞጂ ለምን አያደርግም? የሆነ ኢሞጂ ቢያደርግ ደግሞ ጎላ ብሎ ይታይ ነበረ። ወይ አሊ እኔ ራሴ ያየሁት መሰለኝ። እነሱ እኮ እሺ ስለማይሉ እኮ ነው፣ ስለማያቆሙ እኮ ነው። ኮመንት ምንድን ነው ችግራችሁ? ኮመንት መምጣቱ ነው የተናል። በቃ አንዴ ባትኮምቱስ? ወይ እሱ አበባ ይሰጥ፣ ወይ እናንተ ኮመንት አታቆሙ፣ ወይ ገስቱን ብከፍት ደግሞ 1000 ፒፕል በአንድ ጊዜ ሪኩዌስት ልካላችሁ። ከዛ እሱን ማግኘት አይቻልም። ከባድ ነው በጣም በእውነት። አሊ ጻፍ። አሁን ረዘም አድርገው ቁጥሩን ጻፍ እስኪ።
ኮመንቱን እየሰማ ከሆነ የገጠር ልጅ የተሰጠህን ቁጥር በተደጋጋሚ ጻፍ እያለ ነው ወንድም። ረጅም ብዙ ይጻፍ ረጅም እኮ ይኸውልህ ወንድሜ ታውቃለህ፣ በጣም ብዙ ሺህ ህዝብ ነው ያለው። ለዛ ነው አሁን ጻፍ አለ። አሁን እያየን ነው። ጻፍ እሺ ጻፍ። ሜንሽን አታውቅም ወይ? ለምን አትዩም ነበር ሳርዬ? ሜንሽን ቢያደርግ እኮ አንዳችሁን ያው ሆስትን ሜንሽን ማድረግ አይቻልም፣ ግን ገስት ላይ ያላችሁትን ሰዎች ሜንሽን ቢያደርግ ትስቡታላችሁ። ወይ አንቺን ወይ ቅልቦችን ወይ ሚኪን ወይ ሰያን ወይ የገጠር ልጅን ሞዴሬተር አላችሁ እዚህ ላይ ያላችሁ ሰዎች ሜንሽን ቢያደርጋችሁ ትስቡት ነበረ። አግኝቼዋለሁ። ወይ ተመስገን ተቀበላል። ተመስገን ከአንተ ውጭ ማንም አላገኘው እስካሁን። የገጠር በጣም ትልቅ ተመስገን ከአንተ ውጭ ማንም አሁንስ መጣው። አሊ በቤትክ ላይቭ ትገባለህ ወንድሜ? ገባሁ ነው። አዎ በቤትክ ላይቭ ትገባለህ? አዎ። እሺ ታዲያ ቪዲዮ አጠፋለሁ ብለህ መንቃያውን የነካኸው ለምንድን ነው? እኔ መንቃያ አልነካሁም። ታዲያ እንዴት ወጣክ? እኔ እንጃ እንዴት ሸበካ እንደሆነ ሰጠኝ። እሺ ኔትወርክ እንደሆነ። እሺ ፕሊስ አሁንም ሌላ ሸበካ ሳይነቅልህ ወደ እንትናችን በቤት መኪና ሳቢያ ከደረስን በኋላ በቤት መኪና የሆነች እንትን ውስጥ ቁርፋ ገባንና እዛ ቁርፋ ውስጥ ሰርኩን፣ ሰይፈን፣ ደጀንን እና ደሱን አገኘን ብለህ ነው ያቆምከው? አዎ እዛ ከዛ አደርን እዛ። እሺ ከዛ አደርን ዋልን። እሺ ከዛ በኋላ ደግሞ ሄድን ወጣን። ደግሞ አሁንም በቤት መኪና ወጣን። መንገድ ጀመራችሁ? ኦኬ እሺ እሺ። ከዛ ከሳቢያ ውጪ በቃ በእግር መንገድ በቤት መኪና ሄደና የሆነ ጫካ ጋር አወረደን። እሺ ከዛ በኋላ የእግር መንገድ ጀመርን። እሺ የእግር መንገድ ጀመርን። ከዛ እዛ እግር መንገድ ትንሽ ሄደት እንዳለን አረፍንና እዛው አደርን። እግር መንገድ እንትን እንዳለን ማለት ነው። ኦኬ የእግር መንገድ ትንሽ ተጉዛችሁ ከዛ አደራችሁ መንገድ ላይ? አዎ ቢያንስ 1 ሰዓት ምናምን የሚሆን ተጉዘን አደርን። ኦኬ ከዛ በኋላ ጠዋት ተነሳን። እሺ አሁንም የእግር ጉዞ ጀመርን። ኦኬ ከዛ ደከመኝ አለች እሷ። ደከመኝ ስትል ከዛ በስልክ ያው ከደላላው ጋር እየተደዋወሉ ነው፣ ተተክላይ ጋር ማለት ነው። ተክላይና ማን መሪዎቹ? አዎ እሺ ከዛ እንዲህ ገና ብዙ መንገድ እኮ ነው የሚቀርሽ፣ እንዴት ደከመኝ ትያለሽ አሁን ምናምን ስላት እርቦኛል ምናምን አለች። የሚበላ ማለት ነው። ኦኬ 1 ሰከንድ። እሺ ከዛ የሚበላ ተሆነ ይመጣላችኋል ምናምን ይመጣልሻል ምናምን አላት። ከዛ እዛው ጋር ደከመኝ አለች ጋር ትንሽ 5 ደቂቃ ምናምን ሄደታል እና አረፍን። ከዛ ይቅርታ አሊ ስላቋረጥኩ፣ ምን ያህል ተጉዛችሁ ነው? ላይክ ስንት ሰዓታት ተጉዛችሁ ነው? እሷ ደከመኝ ያለችው የዛለት ጫካ ውስጥ ነገር የቤት መኪና ወረዳችሁ፣ 1 ሰዓት ጉዞ ተጉዛችሁ፣ መሸ፣ አደራችሁ፣ ከዛ ጠዋት ተነስታችሁ እግር መንገድ ጀመራችሁ። ከዛ ስንት ሰዓታት በግምት ከጠዋት ላይክ እስከ ማታ ተጉዛችሁ ነው? ላላ 2 ሰዓት ጠዋት ማለት ነው። በቃ ተነሳን 2 ሰዓት 3 ሰዓት ነው የተጓዝነው። 2 ሰዓት እንደተጓዝን ነው። ኦኬ ለ2-3 ሰዓታት ሰዓታት ተጉዛችሁ ደከመኝ ማለት ደከመኝ አለች። ራበኝ ምናምን ስትል ከዛ በኋላ የሚበላ ተሆነ ያመጣላችኋል ምናምን አሉ። ከዛ 5 ደቂቃ ምናምን እንደሄድን አረፍን። ምግብ ለመጨረሻ ጊዜ የበላችሁት እዛ ሳቢያ ቁርፋ ውስጥ ያደራችሁ ቀን በላችሁ ነው አይደል? አዎ ኦኬ። ስለዚህ መንገድ ላይ ሄዳችሁ እዛ መንገድ ላይ ያደራችሁበት ሰዓት ላይ እራትም ሳትበሉ ነው ያደራችሁት? እራት አልበላንም። ኦኬ እሺ። ከዛ በኋላ ምግብ ሄዱ እና ሌላዎቹ እኔና የገጠር ልጅ እሷ ሆነን ቀርን። እሺ እዛ ዛፍ ስር ማለት ነው። ቆይ እንዴ
እሺ ቆይ መሪዎቹ ለተክላይ ደውለው አገናኝተዋት ገና እኮ ብዙ ይቀራቸዋል፣ እንዴት ገና ካሁኑ ደከመኝ ትያለሽ ሲላት ሩቦኝ ነው ስትለው እና ምግብ ከየት አመጣችሁ? ከዛ አረፈን እዛ ዛፍ ስር ማለት ነው። እሺ ከዛ በኋላ እኔ የገጠር ልጅ ሀና ሆንና ማለት ነው እዛ ዛፍ ስር አረፈን። ሌላዎቹ ምግብ ሊያመጡ ሄዱ ተማሪዎቹ ጋር። እዚህ ጋር ቁምልኝ እሺ። ከታሽ እሺ ዛፍ ስር ያረፋችሁት እነማን ማን ናችሁ? እኔ የገጠር ልጅ ሀና። ኦኬ ሌላዎቹ ሊያመጡ ሄዱ ምግብ። ቆይ እኮ ልቆጥራችሁ ነው። እዚህ ጋር ኦልሬዲ 8 ነበራችሁ ሳቢያ ቤት ውስጥ ሰርኩን፣ ሰይፈን፣ ደጀን፣ ደሱ ስለተጨመሩ 7 ሆናችሁ ነበረ። 4 እና 3 እናንተ 4 እና 4 እናንተም 4 ናችሁ። 4 8 ሆናችሁ ነበር። ሶስታችሁ ዛፍ ስር ስታርፉ አሊ የገጠር ልጅና ሀና ሶስታችሁ ስታርፉ 5ታቸው ምግብ ሊያመጡ ሄዱ። አዎ ከመሪዎቹ ጋር ሄዱ። ከመሪዎቹ ጋር 7 ኦኬ እሺ ምን ያህል ሰዓት ቆይቶ ተመለሱ ምግብ ይዘው? ቢያንስ 1 ሰዓት ምናምን ይሁን ቆይተዋል። እሺ ምግብ ይዘው መጡ። ምግብ ይዘው መጡ። ሩዝ፣ ሀሊብ፣ ይሄ መራይ ማለት ነው ወተት። ኦኬ ሩዝ እና ዮጋርት ወተት ነው ወይስ ይሄ በሩዝ የሚበላ? መራይ ታውቂያለሽ? በመራይ አዎ አውቃለሁ። መራይ ወተት። በቃ እሱ መራይ። አንድ ሰዓት ፈጀባቸው ምግብ አብጥተው ለመምጣት? አዎ 1 ሰዓት ነው የፈጀባቸው። እሺ ከዛስ? ከዛ መጡ። ያንን ምግብ ተዛ ካረፍንበት ቦታ ትንሽ መንገድ ቢያንስ 10 ደቂቃ ምናምን 20 ደቂቃ የሚሆን መንገድ ሄድን፣ ተሸክመን ሄድንና ማለት ነው። ኦኬ ከዛ ያ ምግብ አሳረፍን፣ ፈታን፣ በላን። እሺ እሺ ከዛ በኋላ ጉዞ ጀመርን። እሺ አሁንም ትንሽ መንገድ እንደሄድን አሁንም ያው ደከመኝ ነች። ኦኬ ከዛ ትንሽ ነው የቀረሽ ምናምን እያልናት ያው እኔ ደጀን ገሰስ ሆነን ከኋላ ነን። እሺ አንድ መሪ ይዞ ማለት ነው። ኦኬ ይቅርታ ማን ናችሁ ከኋላ? እኔ ነገስ፣ ደጀን፣ አሊ፣ ነገሰ፣ ደጀን ከአንድ መሪ ጋር ከኋላ ናችሁ? አዎ ከሀና ጋር ማለት ነው። ሀናም ከእናንተ ጋር ከኋላ ናት? አዎ መሪው አንዱ መሪ ይዞ ማለት ነው። ከአንዱ መሪ ጋር ከኋላ፣ ከፊት ደግሞ እነሱ ምግቡን ይዘው ማለት ነው ተሸክመው። ምግቡንማ በላችሁት እኮ። የቀረን ያ ተረፋችሁ? አዎ የተረፈን ብዙ ነው። ብዙ ምግብ ነበር ያመጡት። ኦኬ ኦኬ እሺ ከዛ እየሄድን ያው እያረፍን እኛ ሄድን። ከዛ በኋላ ያው የሆነ መንገድ ላይ ያው ሽፍታ አጋጠመን። ኦኬ ላይክ ምን ያህል እንደተጓዛችሁ? ላይክ መሽቷል? ቀን ነው? ቢያንስ 7 ሰዓት ምናምን ከቀኑ 8 ሰዓት በኢትዮጵያ ከቀኑ 7 ሰዓት ምናምን ይሆናል። 8 ሰዓት። ኦኬ ቀኑስ? ቅዳሜ እሁድ? ወላሂ ቀኑን አላስታውስም። ቆጥረን መድረስ እንችላለን። ከወጣችሁበት ቀን ኦልሬዲ ሳቢያ ቁርፋ ውስጥ ያደራችሁበት ቀን አለ፣ መንገድ ላይ ያደራችሁበት ቀን አለ። ቆጥረን ከተነሳችሁበት ቀን ቆጥረን እንደርስበታለን። ችግር ወላሂ ቀኑ ቅዳሜ ይሁን ምን ይሁን አላውቅም። ቀኑ እሺ ሽፍታ አገኘን አልክ? እሺ ሽፍታ አገኘን። ከዛ በኋላ ሽፍታው ሲደርስ ልክ መሪውን በድንጋይ ያለው በመጀመሪያ ሲደርስ ምናምን ብሎ በድንጋይ ያለው መሪው ምናዊ ነው ሽፍታው? ዜግነቱ ትግሪ ነው።
ዜግነት ነው ያልኩት፣ ብሔር አላልኩም። ኢትዮጵያዊ ነው ማለት ነው? አዎ ኢትዮጵያዊ ነው። ትግራይ ነው። እኔ አረብ መስሎኝ ነበር። ላ ትግራይ ነው። እሺ ከዛ ነገስንም በድንጋይ መታው፣ ደጀንንም በካልቾ አሉ። መሪውን በድንጋይ ነገሰን በምን በድንጋይ ጀርባው ላይ ነው። ኖ መሪውን ነው በድንጋይ። ነገሰን በምንድን ነው የመታው? ነገሰንም መቶታል በድንጋይ። ነገሰንም በድንጋይ? አዎ ጀርባው መቶታል። ኦኬ ነገሰንም ማንን ነው በካልቾ አለው ያልከው? ደጀንን በካልቾ። እሺ አንተንስ? እኔንማ መሳሪያውን አቀባበለብኝ። ልጅቷ አስለው ማለት ነው። መሳሪያውን አቀባበለብኝ። ኦኬ ከዛ ጎንበስ ሄዳለኝ። መሳሪያ ደቅኖ ጎንበስ ብለህ ሄዳለህ? ካልመጣ ጎንበስ ብለህ ሄዳለኝ። እሺ እዚህ ጋር እንግዲህ ምንም ማድረግ አልችልም። እንዴ መጠበቂያ ፈቷል። ከዛ ለሳ ጎንብሼ ሄድኩ። ከዛ ልክ 2 ደቂቃ 3 ደቂቃ እንደተጓዝኩ እነሱን አገኘኋቸው። እናንተ ከኋላ ስለነበራችሁ አጎንብሰህ ሄዳለኝ። እሺ ከዛ ምን ያህል ደቂቃ ተጉዘክ ነው እነሱን ያገኘካቸው? 2 ደቂቃ 3 ደቂቃ ነው የተጓዝኩ። እሺ እና ሽፍታው መጥቶ እናንተ ጋር መሪያችሁን በድንጋይ ብሎ ሲመታው አልጮኻችሁም? እናንተ ከፊት ያሉት እንዲደርሱላችሁ ጮኸት ምናምን አልተሰማችሁ? አልጮህንም። እነሱ ከፊት ስላሉ አልጮህንም። እኛ ምን ኦኬ ሩጣው እንዲደርሱላችሁ ምናምን ከጮኻችሁ እኛ ወላሂ እኔ እንደ እንኳን ጮኸና ቆም ስላልኩ አይደል እንደ ቀጥል ያለኝ መጠበቂያ ፈቱ። አጎንበሰ ሄዳለኝ። ኦኬ እሺ ከዛ አንተ አጎንበሰ ስትሄድ እናንተናም ተከተሉክ? ይሄ ደጀንና እነሱ ከፊት ናቸው። እኔ ነኝ እኮ ስል ማለት ነው። ኖ ቆየውልክ ከኋላ የነበራችሁት ከአንድ መሪ ጋር ኦኬ የነበራችሁት አሊ፣ ነገሰ፣ ደጀን፣ ሀና ከአንድ መሪ ጋር ከኋላ ነበራችሁ አይደለ? አንተ አሊ፣ ነገሰ፣ ደጀንና ሀና ከአንዱ መሪ ጋር ከኋላ እየሄዳችሁ እናንተ ጋር ነው ሽፍታ የመጣው። ከፊት ካሉ ያሉት ላይ ሳይሆን እናንተ ጋር ነው። እሺ ከዛም በኋላ እንደነገርኩኝ መጣ። እኛን ሲያይ ከነሱ ጋር ወደኛ መጣ። መጀመሪያ እነሱን ያገኘው በመጀመሪያ እነሱን እንዴት ምንም ሳይላቸው አለፋቸው ሳይመታቸው እናንተ ጋር እንዴት መጣ? እነሱን መቷቸው። ሞባይላቸውን ተቀብሎ ብራቸውን ተቀብሎ ሞባይላቸውን መልሶላቸው ብራቸውን ወስዷል። ከነሱ ጋር ጨርሷል። ታዲያ እሱን ፓርት ለምን ዘለልከው? እሱን ፓርት ሳትነግረኝ እናንተ ጋር ከመድረሱ በፊት እነሱ ጋር መድረሱን ለምን? እኔ እኮ እነሱ ጋር ሽፍታው እንደሄደ አላውቅም። ሽፍቶቹ ስንት ናቸው በይው? ስንት ናቸው ሽፍቶቹ በይው? ሽፍቶቹ ስንት ናቸው? 2 ናቸው። አንዱ ነው ግን እኛ ጋር የመጣው። ኦኬ እሺ ጥሩ። አሁን እሺ እንቀጥል። ለምን ታዲያ መጀመሪያ እነሱን ጨርሶ እናንተ ጋር እንደመጣ አልነገርከኝም? እኛ መንገድ ላይ ነና እኛ ጋር እኮ የደረሰው ገና ኦኬ ሶሪ አንተ የምታውቀው እነሱ ጋር ስትደርስ ነው እነሱ ጋር መጥቶ እንደነበር የምትሰማው ገና? አዎ ኦኬ ሶ ሌትስ ጎ። እሺ ሽፍታው አንተን ጥይት ማነው መሳሪያ ደቅኖብክ አጎንብሰህ ሂድ አለክ። አንተ አጎንብሰህ ስንት ደቂቃ ተጉዘክ ነው እነሱን ያገኘካቸው? ከፊት ያሉት 2 ደቂቃ 3 ደቂቃ ነው የተጓዝኩት። በቃ ከዛ እነሱን አገኘኋቸው። 3 ደቂቃ እንደተጓዝኩ ሽፍታው አንተን ሂድ ሲልክ አንተ ብቻ ነህ ከሄድከው ወይስ ደጀንም ተከተለክ? ነገሰም ሀናም ተከተሉክ? ቀደም ከተል ነው ይልሽ፣ ቀደም ከተል ነው በቃ ያለው ቀደም ከተል እነሱ አዎ እኔ ከኋላ ነው ያሉት፣ እነሱ ከፊት ነው ያሉት። ኦኬ ምንም አልወሰደባችሁም ከእናንተ? ከዛ በኋላ እነሱ ጋር ተቀላቀል፣ እነሽሙዬ ጋር ማለት ነው። እሺ ከዛ እነሽሙዬ ጋር ስንቀላቀል ማለት ነው ያለን አሁን የመጣችሁት ያላችሁን አውጡ አለ። ኦኬ ገባሽ? ኦኬ ገባኝ። ኦኬ ከዛ ስለነገሩ ማለት ነው እነሽሙዬ ተደበቃችሁ ይመታችኋል ስላሉ ማለት ነው። እዛው በፊታቸው እዛው በሽፍታው ፊት ነው ከደበቃችሁ ይመታችኋል የሚሏችሁ? ላላ ልጅቷ ጋር ነው በመጀመሪያ ሀና ጋር ነው ሽፍታው። 2 ናቸው አላልክም ሽፍታዎቹ?
ሽፍታዎቹ ሁለቱ ናቸው። አንዱ መሪዎቹ ጋር ነው። መሪዎቹ ጋር ገባሽ? መሪዎቹ ጋር ነው አንዱ። እውነቱን ለመናገር አልገባኝም። ምክንያቱም መሪው አንዱ መሪ ከነ የገጠር ልጅ ጋር ነው፣ አንዱ መሪ ከእናንተ ጋር ነው። ሽፍታው መጣና ከእናንተ ጋር ያለውን መሪ ሽፍታው እኔ ከነሽሙዬ ጋር ስቀላቀል ማለት ነው ሽፍታው ሀና ጋር ነው ያለው። አንዱ ሽፍታ ማለት ነው። ሀና ወደኋላ ቀረች፣ ወደኋላ ቀረች። ቅደም ተከተል ነው ተከታተልን እኮ አልክ። ደከመኝ ብላ እዛ ሽፍታውን ስታየው ማለት ደከመኝ ብላ ዘፋለች። እሷ እዛ ጋር ወደቀች መሬት። አዎ ወደቀች፣ ቁጭ አለች። እሺ ከዛ በኋላ እኔ ቆም ምስል ማለት ነው ነገሰንም በድንጋይ መቶታል፣ ደጀንንም በድንጋይ በካልቾ መቶታል። እሺ ከዛ እኔ ልጅቷ ዘፈ ስትል ማለት ነው ቆም ምስል አጎንበሳ ቀጥላለች። እሺ አዎ እሺ ከዛ ምንም የለ ሄድኩኝ አጎንብሽ እኔ ለሰከነው ወላሂ እኔ ቪዲዮ ከመቼ መሳቅ ታዲያ መሳቅ አምሮት አይደለም። ቆይ ሰያ እንዴ ልጨርስና መጨረሻ ላይ እዚህ ጋር ውሸት ነው ትለዋለህ። ልጨርስ አንዴ ነው እየጣፍኩ ነው እዚህ ጋር የምናገረው ማለት ነው። ይቅርታ ሚውት ያደረኩ መስሎኝ ነው። ይቅርታ ሰያ እንዴ በማይሞታው እስከ መጨረሻ ንገረኝና ከዛ በኋላ እዚህ ጋር ውሸት ነው ትላለህ። እኔ አልሰማውም። ለመጀመሪያ ጊዜ የምናገረው ማለት ነው። እኔ የምናገረው ያየሁትን እንጂ ማለት ነው ያላየሁትን አልነገርም። በቃ ያየሁትን ይኸውልህ አሁን ያቆምነው እነሱ መታቸውና አንተ እነ ሹምዬ ጋር ደረስክ። እሺ ከዛ እነ ሹምዬ ጋር ደረስኩ። እነ ሹምዬ የደረሰባቸውን ነገሩን በፊት ለፊቱ በሽፍታው አንዱ ሽፍታ ወደ ኋላ ቀርቷል። ሀና ብላ ስትወድቅ እሷ ልክ ብሎ ማለት ነው መሪዎቹ ጋር ነው። መሪዎቹ ለምን ከኛ ጋር አይደሉም? መሪዎቹ ከኛ አራቱ መሪዎች ከዛ የመጡት መሪዎች ማለት ነው እኛ ጋር ወዱ። ሌላ መሪ ከየት መጣ? ሁለት ነበሩ እኮ መሪዎቹ። አንዱ ከእናንተ ጋር ከኋላ፣ አንድ መሪ ከፊት ከአራታችሁ ጋር 8 ናችሁ። እዛ ጋር ተቀባብለውናል። ገባሽ? መሪዎቹ እዛ ጋር ነው የተቀባበሉ። እኩል ነው የደረሱት ማለት ነው። ሌሎቹ አዲስ ተቀባይ መሪና ሽፍታዎቹ እኩል ነው የደረሱት እዛ ቦታ ላይ። አዎ እዛ ጋር እኩል ነው የደረሱ። እሺ ስለዚህ አንዱ ሽፍታ መሪዎች ጋር ከነበረ አንተ እነ ሹምዬ ጋር ስትደርስ ብቻቸውን ቆመው ነበር። እነ ሹምዬ አዎ ብቻቸውን ነው የቆሙት። ምን እያደረጉ? እንደዚህ ተሰብስበው ቁጭ ብለዋል። በቃ ቁጭ ብለዋል ወይስ ቆመዋል? ቁጭ ብለዋል። እሺ እንደደረስክ ምን አሉክ? እንደደረሱ ከዛ እኛ ለሶስታችን ሲነግሩ ማለት ነው ሞባይላችንና ብራችንን ተቀብለውናል። ከዛ ሞባይል ብራችሁን ወስደውብናል፣ ሞባይላችሁን ይመልሱላችኋል አሉ። ከዛ እሺ አለን። ዝም ብለን ጠበቅን። ቁጭ እንዳለን ማለት ነው ሀና ጮኸች በዚህ መሀል። እሺ ሀና በዚህ መሀል አንድ ጮኸች። ስትጮህ ዞራችሁ አላያችሁ? ምንድን ነው ብላችሁ? አላየንም። አሁን ጠራራ ፀሐይ አይደል? ቀን ነው እኮ አይደል? ከቀኑ 7 ሰዓት ነው። ጨለማ አይደለም። አዎ ጫካ ነው። ግን ብትዞሩ አይታይም? የሆነ የተከለለ ነገር አለ። ለምሳሌ ብትዞሩ የተከለለ ነገር አለ። በወደቀችበት አንስቶ ይዟት ሄዷል ወይስ እዛው በወደቀችበት ነው የጮኸችው? አንተ እኮ 3 ደቂቃ ነው የተጓዝከው። 3 ደቂቃ ማለት ስኬት ይሆናል። እዛው በወደቀችበት ነው የጮኸችው። እሺ እሺ ስትጮህ እናንተ ማናችሁም ዞራችሁ አላያችሁም ወደ ኋላ? ለምን እንደጮኸች? ኦኬ ለምንድን ነው ዞራችሁ አላያችሁት? والله አላማሱን ነው አላውቅም። ማለት ሽፍታውን ፈርታችሁ ነው ወይስ ምን ፈርታችሁ ነው ስትጮህ? ያ አንዴ ነው የጮኸችው። ከዛ ወይንም እንግዲህ ሂጂ ሲላት ምናምን እንደሆነ ብለን እኔ በራሴ ሐሳብ ማለት ነው ኦኬ ተነሺ ምናምን ሲላት ምናምን እንደሆነ የጮኸችው ማለት ሐሳብ ነው አድሮብኝ። እኔ በራሴ እንደዛ ነው ዝም ያልኩት ማለት ነው። እሺ
ቀጥልሽ። ከዛም በኋላ ከእናንተስ ሽፍታው ከነሹምዬ ብራቸውንና ስልካቸውን ወስዶ ስልካቸውን መልሶ ሰጣቸውና ብሩን ብቻ ወሰደ። ከእናንተስ? ከዛ ሀናን አዝሏት ይዞ መጣ ወዲያው። ምን ያህል ቆየ? ለምሳሌ አንተ እነሹምዬ ጋር ከደረስክ ከምን ያህል ቆይታ በኋላ ነው ሽፍታው ሀናን አዝሏት የመጣ? 5 ደቂቃ ቢሆን 5 ደቂቃ። አቡ እስከምትጽፍ ወንድሜ ሃኒ ድምጽ ስታሰማ ያሰማችው ቃላት ወርድ አለው። ምሳሌ የተናገረችው ነገር አለ በጩኸቷ መካከል ወይ አትንካኝ ወይም ደግሞ እሪሚ እሷ እየጠየቀች ስለሆነ ለሷ ነው ይመስላል። ዲም ችግር የለውም። ከዛ ወራንቺ ጨርሼ ከዛ ሄዳለሁ። ችግር የለውም። በጣም ፖላይትሊ ነው እኮ የጠየቀክ። ላላ እሷ አንቺ ጨርሽ ጥያቄሽን። ከዛ ከወረ ተጨረሽ በኋላ ደግሞ እሱ ይጠይቀኝ። ችግር የለውም። እሺ ይቅርታ ሚኪ። እሺ እሺ ከ5 ደቂቃ ጩኸቷን ከሰማን ከ5 ደቂቃ በኋላ ሽፍታው አዝሏት መጣ ነው ያልከው? አዎ። ከዛ እንደዚህ እያየ ነው አወረዳት። እሺ ጋይስ ሪካርዱን ማዳመጥ ትችላላችሁ። ኦኬ እኔ ሙሉን ሪካርድ እያደረኩ ነው። ሪካርዱን ድምጽ ተለያይቷል አልተለያዩም። 10 ጊዜ ቪዲዮ አብራ እያልኩኝ ቪዲዮ አበራለሁ እያለ እየነቀለ አናድርም። ኦኬ ድምጹ ተቀይሯል ብላችሁ ካሰባችሁ ሪካርድ አድርጉ። the first one መጀመሪያ ሲገባ ወይ በእናትህ ቃል እኔ ነኝ ምላሽ እኔ ነኝ ሆስቷ እኔ ነኝ ምላሽ እየሰጣለሁ። ፕሊዝ ሚ ፎከስ ኦኬ። ሶ ከመጀመሪያው ድምጽ ቪዲዮ ካበራ ፊቱን ካየነው በኋላ ድምጹ ተቀይሯል ብላችሁ የምታስቡ ሰዎች የመጀመሪያውን ሪካርድና ይሄንን አገጣጥማችሁ በደንብ ስሙት፣ ወይም ባለሙያ ወስዳችሁ አሰሙና ተቀይሯል። 10 ጊዜ ኮሜንት ሳባብል አዳሪን አላድርም እዚህ ጋር። እሺ አይ ወይ ዲኤንኤ ያስመርምሩት ባያችሁ። ድምጿን ከሰማን በኋላ አሊ ፕሊዝ ፎከስ ዊዝ ሚ። ድምጿን ከሰማን ጩኸት ከሰማን ከ5 ደቂቃ በኋላ ሽፍታው አዝሏት መጣ ነው ያልከው አይደል? ከዛ ያው እኛ ጋር ተቀላቀለች። ከእናንተ ሽፍታው ምንም አልወሰደም? ከነሹምዬ ገንዘብና ሞባይል ወሰደ። ከዛ በኋላ እኛ ጋር መጣ። ከዛ እናንተ አሁን የመጣችሁት አውጡ ያላችሁናል። 1 ብር ባገኝ ጭንቅላታችሁን ነው የምላችኋለሁ። እሷን ሀናን ካዘለበት እንዴት ነበር ያዘላት? እንዲህ በጀርባ በደረት እንዴት? በጀርባው ነው ህፃን ልጅ እንደሚታዘለው። ህፃን ልጅ እንደሚታዘለው እንደዚህ እጇን ይዞ ማለት ነው። ብዙ መንገድ እኮ አይደለም፣ እጇን ይዞ ማለት ነው። እንደዚህ እያይ ነው አወረዳት። ሲጀምር እኮ አንተ እነሱ ጋር ለመድረስ ሽፍታው ካገኛችሁ ቦታ ሀና ዘፍ ብላ ወደቀች ካልከው ቦታ አንተ ሹምዬ ጋር የደረስከው ከ3 ደቂቃ በኋላ ነው። ዳትሚስ ይህን ያህል አልተጓዝክም፣ እዛው በዛው ነው። እኔ ስጮህ ራሱ እንዴት አልዞራችሁም? አይታይም ወይ? ግድግዳ የለ መሀል ላይ የሚሸፍን ነገር የለም እና በረሃ ነው፣ ሜዳ ነው አይደለ? እንዴት አልዞራችሁም? ዞራችሁ እንዴት አላያችሁም ብዬ ጠየቅኩት። ለዛ ነው ግራ ስለገባኝ። ቢካዝ ጣራ የለም፣ ግድግዳ የለም፣ ጠራራ ቀን ነው፣ ጨለማ አይደለም። እንዴት አልዞራችሁም ብዬ ጠየቅኩት። ለዛ ነበረ። እሺ አዝሏት መጣና ከዛ እናንተ ጋር ደረሰ። እሷን አወረዳት። እሺ ከዛ እኛ ጋር ተቀላቀለ። አቡ ፋኖ እንወዳለን የሚሉሙ ተቋረጥክ። ሰያ ተቋርጣል። ከኔ ነው ከሰያ ነው? ይሰማል። አሁን ድምጽክ ጠፍቶ አሁን ተመልሶ መጣ። ሰያ አቡ ፋኖ እንወዳለን የሚሉ ሙሉ ተመወቱ። ለምን እንዴት ይደረጋል? አጠፉ። ኧረ ብስሚላ ሰያ በራስህ አትተማመንም እንዴ? ታይምስ ሌላ ስለመጣን የጠፋው እንጂ ማንም አልመወታቸውም። እንዴት ይመወታሉ? ለምን ይመወታሉ? አንተ እኮ ሞዴሬተር አለክ። ቼክ ጎ ሞዴሬተር እንትን ሚውት ሴክሽን እና ኤስቲ የተመወተ ሰው ካለ በዚህ ሁሉ ኮመንት ውስጥ ማን ነው ችሎ የሚመውታቸውስ? ታይምስ እያለ ነበር። አሁን ይሄን ድምፁ ተቀይሯል የሚለውን ትታችሁ አቡ ፋኖ እንወድሃለን ብላችሁ ጻፉ። ታይምስ እንዲወጣ
እኔ እንደዚህ አይነት ነገር የለብኝም። እኔ በነፃነት ሁሉንም እንትን እንዴት አንተ ሰያ ሀቢባ ትጠላኛለች ብለህ ስለምታስብ እኮ ነው እንደዚህ አይነት ጥያቄ የምጠይቀው። ገባህ አይደለ? ትናንትና እንደምወድ እንደማከብር ነግሬያለሁ። ምንድን ነው የምትፈልገው? ለምንድን ነው እንደዚህ አይነት የበታችነት ስሜት የሚሰማክ? ሰያ በራሱ ስለማይተማመን ነው። ይህንን የማለት መብት የለክም በእኔ ቤት። ከፈለክ ቤትክን ከፍተክ እንደፈለክ መናገር ትችላለህ። አሊ ጋር ያለውን ጥያቄ ፕሊዝ ጨርሽልን። እሺ 40 ሺህ ህዝብ መቦታው ይችላሉ እንዴ? 40 ሺህ ህዝብ ይወድካል። 40 ሺህ ህዝብ መቦታው ይችሉታል? እሺ ደግሞ ሞዴሬተር እንዳለ አንስቻለሁ። ሞዴሬተር ያላችሁ ሳሪቲ የገጠር ልጅ አቦፋኖ ሚኪ እና የቅልቦች ናችሁ። የኔን አንሹ ስለማያስፈልግ አንሹ። ችግር የለም። የገጠር ልጅ አሊ ቀጥል። አሊ ቀጥል ወንድሜ። ሀቡን ያግዛታለሁ። ቀጥል አሊ ያቆም ነው። ሌሚ ፎከስ። እሺ ጊዜ ስለምን ከ5 ደቂቃ በኋላ ሽፍታው አዝሏት። ኦኬ ከ5 ደቂቃ በኋላ ሽፍታው አዝሏት መጣ። ቀጥል። ከዛ እኛን ያላችሁን አውጡ አለ። ሞባይላችሁንም ብራችሁንም አንጧለን። እሺ ከዛ ብራችንንም ሞባይላችንንም አንድ ሳይቀር አወጣን ሰጠን። ከዛ ሞባይላችንን መለሰልን፣ ብራችንን ወሰደ። ልክ እንደነሱ ማለት ነው። ብራችሁን ወስዶ የእነሱ እንደወሰደ ብራችሁን ወስዶ ስልካችሁን መለሰላችሁ። አይዋ እሺ ከዛ እዛ ቦታ ላይ ትንሽ አረፍን። ቢያንስ 2 ሰዓት 3 ሰዓት የሚሆን አረፍን። እሺ ከዛ አረፍን። ጥላው በረድ ሲል ጉዞ ጀመርን። ስልካችንን መለሰልን። ከዛ ምን ያህል ጊዜ ተቀመጣችሁ? ቢያንስ 2 ሰዓት 3 ሰዓት በስ ከአስር በኋላ ነው። ይሄን ነው በስ እሺ 2 ሰዓት 3 ሰዓት እዛ ጋር ስትቀመጡ ሽፍታው ወዲያው ብራችሁን ብቻ ወስዶ ጥሏችሁ ሄደ? ሽፍታው ከዛ አንኛውም ሽፍታ መጣ፣ ሁለቱ ሄዱ። ኦኬ አንተ ያልከኝ እንትናን መሪውን ከእናንተ ጋር የነበረው መሪ በድንጋይ መታው፣ ደጀንን በካልቾ አለው፣ እንትናንም በነገሰንም በድንጋይ መታው። አንተን ምንም አልመታህም፣ መሳሪያ ብቻ ደቅኖ በጎንበስ ብለህ ሂድ አለክ። አይዋ እሺ እነ እንትናስ እነ ሹምዬስ ተመተዋል? እነሱ እኮ ሲመቱ ማለት ነው። ሽሙዬ ሳይመታ አይቀርም፣ ግን በአይናችን አላየንም ሲመቱ ማለት ነው። ግን እንደተመታ ማለት ነው ነግረውናል። ሞባይሉን አልሰጥም ብሎ ማለት ነው። ኦኬ እኛንም መታውናል ብለው ነገሯችሁ እንጂ እናንተ በአይናችሁ አላያችሁም ሲመቱ? ለምን እነሱ ምንም ምልክት ምናምን የለባቸውም ሰውነታቸው ላይ የተመታ ምልክት? ይሄ ለምሳሌ በጥፊ ከሆነ ሰንበር ምናምን ላላ አይደለም። ግን ሽሙዬን እንደመቱት ነግረውናል። አልሰጥም ስልኩን ብሎ ማለት ነው እኮ ነግሯችሁ እንጂ እናንተ አላያችሁም በአይናችሁ? አላየንም፣ በአይናችን አላየንም። እሺ ከዛ በኋላ ሀና አዝሏት ሲመጣ እላይዋ ላይ የተመታ ሰንበር ለቅሶ እያለቀሰች ነበር ወይ? ፊቷ እንዴት ነበር ስትመጣ? ፊቷ በልዟል። በጥፊ የመጣው ቀይ ሆኖ ፊቷ ቀልቶ ነበር። የጣት ማለት በጥፊ ምናምን የተመታይ ሰንበር ኦር ምናምን ምንድን ነው ያለባት? በትክክል ፊቷ ቀይ ሆኖ የተቧጨረ የደማ ምናምን ነገር የለባት? ላላ የተቧጨረ እያለቀሰች ነበር። እያለቀሰች ነው። ምን ሆነሽ ነው ብላችሁ ጠይቃችኋት? አልጠየቅናት። እሺ ከዛ መንገድ ስትቀጥሉ በእግሯ እየተራመደች ነው ከእናንተ ጋር መንገድ የቀጠለችው? እሺ ቀጥል። በሰላም በእግሯ እየተራመደች ታነክሳለች ወይንስ ሰላም ናት? እንዴት ነው? ኖርማል እንደነበረችው ሆና ነው መንገድ የቀጠለችው? ያው እንደ ኖርማል ነው፣ ደህና ነው። እሺ መንገድ እንቀጥላለን። ያው ትንሽ እንደሄድን 1 ሰዓት ምናምን እንደሄድን ማለት ነው። ከዛ ቦታ ላይ
1 ሰዓት ምናምን እንደሄድን ቁጭ አልንና ማለት ነው እስከሚመሽ ቁጭ አልን። እሺ 1 ሰዓት ያህል ተጉዛችሁ ቁጭ አልን። እሺ ከዛ በኋላ ከመግሪብ በኋላ ነው እንትን ያልነው የተጓዘው። አረፋችሁ 1 ሰዓት ተጉዛችሁ አረፍት ወሰዳችሁ። ከዛ ምን ያህል ተቀምጣችሁ ነው እንደገና ጉዞ? 1 ሰዓት ከተጓዛችሁ በኋላ ምን ያህል አርፋችሁ ነው እንደገና ጉዞ የጀመራችሁ? ቢያንስ 2 ሰዓት የሚሆን 3 ሰዓት የሚሆን አርፈናል። ከሁለት እስከ 3 ሰዓት እስከሚመሽ ማለት ነው። እስከሚመሽ አርፈን እሺ መግሪብ ላይ ጉዞ ጀመርን። ኦኬ እሺ ከዛ በኋላ ጀመርን። አሁንም ከመግሪብ በኋላ ያው ከመሸ በኋላ ጉዞ ጀመርን። አሁን ጀመራችሁ እኮ ጀምረናል። ጉዞ ጀምራችኋል። ከመግሪብ በኋላ ከ2 እስከ 3 ሰዓት አረፋችሁና ከዛ መግሪብ ሆነ፣ ወደ 12 ሰዓት ከምሽቱ ሆነ፣ ፀሐይ ገባ፣ ጉዞ ጀመራችሁ። እሺ አይዋ እሺ ከዛ በኋላ በቃ ከሌሊቱ እስከ 6 ሰዓት እስከ 6 ሰዓት ተጓዝ። እሺ እስከ ሌሊቱ 6 ሰዓት ተጓዛችሁ። አይዋ ከዛ ተኛን። እሺ ፊፋ አካባቢ ነው እንደርሰን። ፊፋ የምትባል አካባቢ ፊፋ አካባቢ ልደርሱ ስትሉ እሺ ከዛ ተኛን። 2 ልጆች ተዛ ተቀላቀሉ መጡ። ከሌሊቱ 8 ሰዓት ምናምን 9 ሰዓት ይሆናል። ሁለት መሪ ይዟቸው መጣ። ቆይ ፊፋ አካባቢ ልንደርስ ስንል ኦኬ 2 ልጆች ማን ናቸው እነሱ? ደምሳሽ እንደስንል ደምሳሽንና ሉል እና ልዑልን ማን ይዟቸው መጣ? ስንት መሪ ይዟቸው መጣ? 2 መሪ። ልዑልን 2 መሪ። ስለዚህ 5 መሪ ሆኑ ማለት ነው። 4 መሪ ነበሩ። ላ እኛን ይዘው ነው የመጡት። 2 ናቸው እንዴ ሽፍታዎቹ ጋር ሌላ 2 መሪ። እነዛ 2 የድሮ መሪ የቀደም መሪዎቹ አስረክቧችሁ ለአዲሶቹ መሪዎች ተመለሱን? አዎ ኦኬ እሺ። እኔ 5 መሪ ነበር የጻፍኩት። ስለዚህ 3 መሪ ሆኑ። ከ2 ልጆቹ ይዘዋቸው እስከመጡት 4 3 ነው እንጂ የሚሆኑት 1 መሪና 2 ተመሪ። 2 ተመሪ 2 መሪ ነው ይዘው 2 መሪዎች ደምሳሽንና ልዑልን ይዘው መጡ። 2 መሪዎች ይዘዋቸው መጡ። ኦኬ 2 መሪዎች እሺ። ኦኬ መጡ። ደምሳሽና ልዑልን 2 መሪዎች ይዘዋቸው መጡ። እሺ ከዛ 4 መሪ ሆነው 10ችን ይዘው ሄዱ። 4 መሪ ሆነው 4 መሪ ሆነው እናንተን 10 ተመሪዎች ይዘው ጉዞ ጀመራችሁ። እሺ በቃ አዳራችንን ያው ነጋ። ስንሄድ 2 ሰዓት ምናምን 3 ሰዓት ላይ ነው። 2 ሰዓት 3 ሰዓት እዛ እስከ እኩለ ሌሊት ተጉዛችሁ ተኛችሁ እኮ ተኛችሁ። ፊፋ አካባቢ ደርሱ ስትሉ ተኛችሁ። ከተኛችሁ ደግሞ ነጋ ማለት ነው አይደል? ላላ እሺ ነጋ። 8 ሰዓት ላይ 9 ሰዓት ላይ ተነሳን ወደዛው። እነዚህ 2 ልጆች እንደመጡ ማለት ነው። 2 ሰዓት ብቻ ተኝታችሁ እኩለ ሌሊት 6 ሰዓት ላይ ተኝታችሁ ከሌሊቱ 8 ሰዓት ተነስታችሁ እነሱ ሲመጡ ድጋሚ ጉዞ። እኔ አዳር የተኛችሁ መስሎኝ ነበር። እሺ እንደገና ጉዞ ጀመራችሁ። እሺ ከዛ በቃ እንደዚሁ መንገድ ላይ እየሄድን ነጋ። 2 ሰዓት ላይ የሆነ ዋዲ ላይ ማለት ነው ቁርስ ምናምን በላን። ዋዲ የቦታ ስም ዋዲ ማለት እንደዚህ ውሃ መውረጃ አለ የለ? ወንዝ ማለት ነው። ወንዝ አንድ ወንዝ ነገር ነው። እሺ ውሃ ምናምንም አለ ራሱ እዛ አካባቢ ማለት ነው። ኦኬ እሺ ዋዲ ላይ
ቁርስ በላችሁ? እሺ። ከዛ በኋላ በገመድ የሚወጣው ጋር ደረስን። 1 ሰዓት ምናምን እንደተጓዝን 3 ሰዓት ላይ ምናምን 3 ተኩል በቃ 4 ሰዓት ቁርስ በላን። ለ1 ሰዓት ያህል እንደተጓዝን ለ1 ሰዓት ያህል እንደተጓዝን 4 ሰዓት ነው። እሺ ለ2 ሰዓት ያህል እንደተጓዝን ምኑ ጋር ደረስን? ገመዱ ጋር ደረስን። ገመዱ ጋር ደረስን። እሺ ከዛ ሁላችንም ወደ ኋላ ከዛም የሚመጣ ሰው አለ። ገባሽ? ማለት ሰው ነው የሚመጣው ከተለያየ አቅጣጫ። አዎ እንደዚህ እነሱ ይመጣሉ፣ እኛ ወደዛም ወጪ ነን። ገባሽ? የሚመጣ አለ። እናንተ ወደዛ እናንተ ወደ ኢትዮጵያ ናችሁ፣ ወደ ሳውዲ የሚሄደውን በዛ ነው የሚያልፈው። አዎ ኦኬ። ከዛ በኋላ እኛ እንደዚህ ወደ ኋላ ቀረን። ሀናን ይዟት ወጣ። አቤት አስቀደማት። ሀና አስቀደማት። ወደ ገመዱ። ወደ ገመዱ መሪው። ኦኬ ገመዱ ጋር ደረሰን። ከዛ መሪው ሀናን አስቀድሞ ገመዱን አሳለፋት። እኔ እንግዲህ እዛ ጋር ማለት ነው ይኸውልሽ፣ እዛ ጋር አሁን እሷ እንደዚህ እያየናት እየሄዱ ማለት ነው። ከዛ በኋላ ወደዚህ የሚመጣ ሰው ስላለ ስትወጣ ምናምን አይታየንም። ገባሽ? ጢም ያለ ሰው ስለሆነ ተከለልን ነው። አይታየንም። ከዛ ደግሞ እኛ ቀጠልን። እንግዲህ እሷ ትውጣ አትውጣ አትታየንም። እኔ በራሴ አላየኋትም። ከፊት ግን ነበረች። ከፊት ቀድሞ ይዟት እንደሄደ አይቻለሁ። እሺ ከዛ በኋላ ምንም የለ። እኛ ደግሞ ተከተልን። ከዛኛ እዛ ገመዱ ጋር በጥምጣም ራስ በራሳችን እኔ ከኋላ ነበርኩ። በጥምጣም እነሱ ስበው አወጡኝ። እኔም በጥምጣም ማለት ነው። በጥምጣም አንድ ብቻውን ነበረ በጥምጣም እየሳበ ያወጣቸው ማለት ነው። ገባሽ? እኔ ከኋላ በጥምጣም ማለት አረቦቹ የሚያደርጉት ከላይ ቅጥራ። ጥምጣም እሱ አጭር አይደል? በሱ እንትን ይላል ያስወጣ። በሱ ነው እኛ በሱ ነው እንትን ያለው። ከዛኛ እኔን ራሱ ደክሞት ማለት ነው። ይሄ የሚስበው ልጅ ደክሞት ሊለቀኝ ነበር። ከዛሬ የሚስበው መሪ ነው የሚስበው ወይስ እርስ በርስ ነው? እርስ በራሳችን ነው። ከዛ ነር እንዳለቀኝ ያዙት። እናንተ እንዲለቀኝ እኮ ነው ያዙት ብያቸው ሁላቸውም ይዘው ነው እንደገና እኔ ከብደው እኔም ስለደከመኝ በሰዓቱ እንትን አልረዳሁትም። ገባሽ? እሺ ከዛ ሁሉም እንደ ስባው ነው እኔንም ያወጡ። እሺ ከዛ ወጣችሁ፣ በቃ ገመዱን ወጣችሁ። ገመዱን ያው እኔ በጥምጣም ነው የወጣሁት ብዬሽ፣ በጥምጣም ነው የወጣ ነው። ገመድም አለ በጥምጣም የሚወጣ አለ እዛ ጋር። ገባሽ? ዞሮ በጥምጣምም ሆነ በገመድ ሁላችሁም ወጣችሁ። ዳገቱን ወጣ ነው። እሺ ከዛ በኋላ እንግዲህ እኔ ከኋላ ነው ያሉት። በዛ ሰዓት ወጥቼ ማለት ነው ዞር ብዬ አይቻታለሁ። ይሄን ዳገት አልወጣም እያለች ማለት ነው። ከዛ በኋላም ይሄን ዳገት ከወጣም በኋላ ማለት ነው ሌላ ዳገት አለ። ገባሽ? ሁለተኛ ዳገት አለ። እሱም በገመድ ነው የሚወጣው። ላላ በገመድ አይደለም ግን ያው ቀጥ ያለ ዳገት ነው። ኦኬ እሺ ወጣችሁ። በገመድም በጥምጣምም በምንም ተሳሰባችሁ ወጣችሁ። እንደወጣችሁ ነው የተፈጠረው። ስትወጡ ሁላችሁም ተገናኝታችሁ ድጋሚ 4 መሪና 10 ተመሪ ጉዞ ጀመራችሁ። ከዛ እንደወጣን 2ቱ መሪ ይዘዋቸው ሄደዋል። እነሱን እነማን? 8ቶቹ ማለት ነው። ማን ነው? 8ቶቹ ከእኔና ሀና ብቻ ቀረን እዚህ ጋር። ገባሽ? ኦኬ ገመዱን እንደወጣክ ስታይ 2ቱ መሪ 8ቱን ይዘው ሄደዋል። 2ቱ መሪዎች 8ቱን ተመሪ ይዘው ሄደዋል። እኔና ሀና ከሁለት መሪ ጋር ቀረን። ከዛ እኔ አልቀሩም። ከዛ እኔም ከኋላቸው ተከተልኩ። እኔም ቀስ እያልኩ ማለት ነው። እኔና ሀና ቀረን አልከኝም? አሁን ሀና ከኋላዬ ነች።
ከኔ ኋላ ማለት ነው። ቀድማ ወጣለች አላልክም? ገመዱን መሪው አስቀደማት፣ ቀድማ አስወጣት። ስትወጣ ላየዋትም ብዙ ከኋላ አይቻታለሁ። ከኋላ ነች እሷ፣ ከኋላ ነች። አንተ ከወጣክ በኋላ እሷ ከኋላክ ምን ታደርጋለች? አንተ ከኋላው አመጣከው። አንተ ስትመጣ እሷ ምን እያደረገች ነው? ቁጭ ብላለች፣ ቆማለች፣ እየደነሰች ነው። ምን እያደረገች ነው? ላ እንትን እያለች ነው። እንዳገት አልወጣም እያለች ማለት ነው። ይሄ እንዳገት አልወጣም እያለች እየተፈራፈረች ነው ያየኋት። ለምሳሌ እዛ ጋር ከላይ የጻፍኩትኝ መሪው እሷን አስቀድሞ አስወጣት እያልከኝ ነበር። እሷ ቀድማ ከዛ አስወጣት በኋላ እኔ መጨረሻ ላይ ነው የወጣሁት። ከኋላዬ ነበረች እሷ፣ እኔ ኋላ ነበር። ታዲያ አልወጣም እኮ የወጣ ሰው እንዴት ነው አልወጣም ብሎ የሚፈራፈር? ሌላ ዳገት አለ እኮ፣ አንድ ዳገት ብቻ። ሁለተኛውን ዳገት ታዲያ እንደዚህ በለኛ አለ። ሁለተኛውን ዳገት በለኛ። ወደ ሁለተኛው ዳገት እኮ ገና አልደረስኩም እኔ። ቆያ እሺ፣ ተመሪ ይዘዋቸው ሄደዋል ወደ ሁለተኛው። እነዚህ ሁለቱ ተመሪ 8ቱን ይዘው ወደ ሁለተኛው ዳገት ነው ጉዞ የጀመሩት አይደል? ከዛ ወደ ሁለተኛው ዳገት ግን ገመድ የለውም ዳገት። ከዛ አንተ ከኋላ ተከተልካቸው። ከዛ እኔ ከኋላ እኔ ያው እንትን እያልኩ እየጫርኩ በእጄም እየዋጠጥኩ ወጣሁ። ሁለተኛው ዳገት ላይ ሀና አልወጣም ብላ እየተከራከረች ነው ከመሪው ጋር። ዳገት ከዛ ተከተልኳቸው። ሀና የምትከራከረው ከአንድ መሪ ነው ከሁለት መሪ ጋር? አልወጣም ከሁለቱ ጋር። ከሁለቱ መሪዎች አልወጣም ብላ እየተከራከረች አንተ አልፈካት ወጣክ ዳገቱን? አዎ። ከዛ ቁልቁለት ነው። ከዛ በኋላ ይሄን ተወጣን በኋላ ቁልቁለት ነው ያለው። ቁልቁለቱን ራሱ ነው አንተ ዳገቱን እንደወጣክ አንተ ዳገቱን ስትወጣ እነሱም የት ነበሩ? ኦሬዲ ወጥተው ጨርሰው ነበር። ወጥተው ጨርሰው ከፊት ናቸው። እሺ ከዛ እኔ ቁልቁለቱን በቂጤ እየተፏቀኩ ወረኩ። ልብሴ ምናምን ሌላ ሰው ነው ያዘልኝ ራሱ ማለት ነው። ደክሞክ ነው? አዎ ደክሞኛል። ቁልቁለቱን ከዛ ሌላ እንደዚህ ሲጋራና ጫት ይዘው የሚመላለሱ አሉ። ከዛ ተመልሰው የሚመለሱ ሰዎች አንጣ ልብስህን ሊያዘልህ ብሎ ማለት ልብሴን ይዞልኝ ከዛ እኔ በቂጤ እየተፏቀኩ ነው የወረኩት ማለት ነው። እሺ እንደወረድክ ምን አጋጠመክ? እንደወረኩ ከዛ ያው ነሽሙዬን አገኘኋቸው። እዛ ልብሱን ራሱ የተቀበልኩት እዛው ነሽሙዬ ጋር ነው ከሀበሾቹ ማለት ነው። ኦኬ እሺ እንደወረድክ ነሽሙዬ ጋር የጫት ነጋዴዎቹ ልብስክን ይዙልክን ሰጡክ? አዎ። ከዛስ ነሽሙዬ ምን ጠየቁክ ሲያገኙክ? ከዛ በቃ ተኛሁ፣ ደክሞኛል ተኛሁ። ሀናስ ብላ ጠይቁክም? አዎ እኔ አልጠየቁኝ። እሺ እነሱስ ምን እያደረጉ ነበር? እነሱማ ቁጭ ብለዋል። እያረፋችሁ ማለት ነው? ከቁልቁለቱ እንደወረዳችሁ እረፍት እየወሰዳችሁ ነው? አዎ እረፍት እየወሰድን ነው። እኔ ተኝቻለሁ። ደስ ስለደከመኝ ተኝቻለሁ። እኔ ለብቻዬ ገንጠል ብዬ ማለት ነው ተኝቻለሁ። እሺ እነሱ ቁጭ ብለዋል፣ አንተ ተኛክ? አዎ። እሺ ትንሽ አረፍ አልኩና ያው በቃ እዛው ቁጭ አልኩ። ከእነሱ ጋር ያው እያወራን ነበር። እሺ እያወራችሁ ምን ያህል ቆያችሁ? ስንት ሰዓታት ቁጭ ብላችሁ? ያው እያወራን ያው ሀናን ይዛ እየጠበቅን ነው ትመጣለች ብለን ማለት ነው። መሪዎቹን አልጠይቃችሁም? ምን ነው እነዛ ሁለቱ መሪዎችና ሀና ቀሩሳ ቆዩሳ ብላችሁ አልጠይቃችሁም? መሪዎች እንደዚህ ተሰብስበን እነሱም ሁለቱ መሪዎችም ትንሽ እንደዚህ ልፍ ብለው ሁለቱ መሪዎችም ቁጭ ብለዋል። ኦኬ እነሱም ቁጭ ብለዋል፣ እናንተም ቁጭ ብላችኋል። በግምት 1 ሰዓት 2 ሰዓት 30 ደቂቃ ምን ያህል ሰዓት ተቀመጣችሁ እዛ ቦታ ላይ? ቢያንስ 4 ሰዓት 5 ሰዓት ተቀምጠናል። ለ4
ሰዓታት ያህል ቁጭ አላችሁ። ከዛስ ምን ተፈጠረ? ከ4 ሰዓታት ቁጭታ በኋላ ከዛ በኋላ መሪዎቹ መጡና እንሂድ አሉ። የትኞቹ? አራቱ። ሁለቶቹ መጡ ብቻቸውን? ላ ሁለቱም ተመልሰው ሄደዋል። ሄደው አብረው ነው የመጡት እንደገና እነሱ ተቋርጫለሁ። ጋይስ ተቋርጫለሁ። አለሽ አቦ አለሽ ታካርጎ ነበረ። እኔ ቀጥ ብዬ ቆሜ ነበር ለራሴ። ለኛ ይሰማል አለሽ። እሺ ለ4 ሰዓታት ያህል እዛ ጋር ቁጭ ካላችሁ በኋላ ከቁልቁለቱ እንደወረዳችሁ ከዛ ሁለቱ መሪዎች መጡና መንገድ እንቀጥል አሏችሁ። ሁለቱ ደግሞ ተመልሰው ሄደዋል። ወዴት ነው የሚሄዱ? ሁለቱ እዛ ጋር ገንጠል ብለው ቁጭ ብለዋል። እኛ እዚህ ጋር ቁጭ ብለናል አላልክም? ተመልሰው ሄደዋል። ወጥተዋል። ቻው ብለዋችሁ ነው ሄዱት? ወደ ሀና ነው እንጂ ሄዱት። ኦኬ መጣን ብለዋችሁ ነው ሄዱት? ምንም አላወሯችሁም ከመሄዳቸው በፊት? በስ ካርቶን ይሁን ምናምን ብለውናል መሰለኝ። እኔ ብቻ የሆነ ካርቶን ምንድን ነው? ካርቶን ምናምን ብለውናል። እኔ ካርቶን ይሁን ላይተር ይሁን ያሉን ካርቶን ይሁን ብቻ ብለውናል። እሺ ከዛ አራቱ መሪዎች መጡና አንድ ላይ እንሂድ አሏችሁ። አራቱም ተመልሰው መጡ ነው ያልከኝ? አዎ እንሂድ አሉ። ሁለቱ ሄዱ ወደ ሁለቱ መሪዎች። እናንተ ብቻችሁን ተመሪዎች 9 ተመሪ ቁጭ ብላችሁ ቆይታችሁ መጡና ለምሳሌ ምን ያህል ቆይተው ነው? አሁን 4 ሰዓታት ተቀመጥን ብለኸኛል። ምን ያህል ቆይተው ነው ሁለቱ መሪዎች የሄዱት? ወደዛው ቢያንስ ትንሽ ቆየት ብለው ነው የሄዱት። በግምት 1 ሰዓት ከእናንተ ከተቀምጠው ነው የሄዱት? አንድ ሰዓት ቢሆን ነው። እንደዛ ከሆነ 3 ሰዓታት ብቻችሁን ተቀምጣችኋል። እንደዛ ከሆነ ቶታል የተቀመጣችሁት 4 ሰዓታት ስለሆነ 3 ሰዓታት ብቻችሁን ተቀምጣችኋል ማለት ያለ መሪ እናንተ ተመሪ። አዎ ኦኬ እሺ። ከዛ ሁለቱ መሪዎች ሄዱ። ከመሄዳቸው በፊት ምን እንደጠየቋቸው አታስታውስም? ላይተር ይበሏችሁ ካርቶን አታስታውስም? ብቻ ካርቶን ነገር ብቻ ይሁን ላይተር ይሁን ብቻ ብለውናል። እሺ ሄደው ምን ያህል ቆዩ? ሄደው ቢያንስ የሄዱበትን እኮ ነው የነገርኩሽ። አንድ ሰዓት እናንተ 4 ሰዓታት ከተቀመጣችሁ እዛ ጋር ከእናንተ ጋር 1 ሰዓት ያህል ቆይተው ከሄዱ 3 ሰዓታት ቆይተው ነው የተመለሱት ማለት ነው። ሲመለሱ ቢያንስ እንደዛ ቆይተው 2 ሰዓት ተኩል ላይ 2 ሰዓት ያዙ። እሺ ቆይተው ለ4 ተመለሱ። 4 ሆነው መጡ። ለ4 ተመለሱ። አንድ ልጅ አለች። አንድ ሴት ልጅ ይዘው መጡ። ምን አይነት የሆነች ትግራይ ነች፣ ግን ትግሪ ነች። እንዴት ነው ይዘዋት የመጡት? እየተራመደች ወይ እንዴት? አዎ ያው ተራምዳ ደክማ ነው። የደከመች ናት? አዎ የደከመች። እሺ ተመለሱና ምን አሏችሁ? እንሂድ አሉ። ከዛ እንሂድ ሲሉ እናንተ ምን አላችሁ? እንሂድ ሲሉ በቃ ሄድና እኛም እንዴ ሀና ሳትሉም እንዴ አብራችሁ ከሳውዲ ከጅዳ ጀምሮ የመጣችሁ ግን እንሂድ ዝም ብላችሁ አሉን። ሀላስ ነው እኔ ስጠይቅህ እኮ ነው ብለናል ያልከው። እንሂድ አሉ። እናንተ ምን አላችሁ? ልክ እኛም ተነስተን ሄድን አለ ብለናል። ያው ሀና ስንል ዝም ብላችሁ እንሂድ አሉ። እንሂድ አሉ። እሺ ሀናስ ስትሉ ዝም ብላችሁ ሂዱ ተባላችሁ? አዎ መሪዎቹ ናቸው ሽፍታዎቹ? አቡዬ ጠይቂው። ከዛ ስማቸውን ሲያውቁታሉ። ሽፍታዎቹማ ሄዱ እኮ በቃ ቅድም ነው የሄዱት እኮ ሽፍታዎቹ። ገባኝ። እሱን ስጠይቂው እሱ ይመልስልሻል። አንቺ ዝም ብለሽ። እሺ
አይ እኔ ስቴፑን እያንዳንዱን እየጻፉ ስለሆነ አሁን እዚህ ጋር ለሱ ሌላ ነገር እንዲል መስጠት ይሆንብኛል ብዬ ነው። ለምን ሽፍታዎቹን ማን ነው ይዘዋት? ማንን የጠየቃችሁት እናንተ? መሪዎቹ ናቸው እንሂድ። ኦኬ እሺ፣ 4 ሆነው መሪዎቹ ተመለሱ። 5 ሆነው ነው የተመለሱት። አንዲት የትግርኛ ተናጋሪ ሴት ይዘው መጡና ድክም ያለች ትግርኛ ተናጋሪ ሴት ይዘው መጡና ተነሱ እንሂድ አሉ። ተነሱ እንሂድ ሲሏችሁ እናንተ ደግሞ ሀናስ ብላችሁ ጠየቃችሁ። ሀናስ ብላችሁ ጠየቃችሁ። ስትጠይቁት ዝም ብላችሁ ሂዱ አሏችሁ። እሺ እሺ፣ መንገድ ጀመራችሁ። መንገድ ጀመርን። መንገድ እንደጀመርን የሆነ በጋ አላገኘን። እሺ እዛች በጋላ ጋር ስናርፍ ከዛ ምን ያህል ተጉዛችሁ? ቆይ ምን ያህል ተጉዛችሁ ነው በቃላውን ያገኛችሁት? 1 ሰዓት 2 ሰዓት በግምት ቢያንስ 1 ሰዓት ቢሆን ነው። እንዳው ቢበዛ ማለት ነው። እሺ በቃላ አገኛችሁ። እሺ ከዛ ለሃና የሚቀርብ ቤተሰብ ማን ነው? የቅርብ ቤተሰብ አሉ። ማን የሚጠይቀው? ይሄንን መሪዎቹ። ከመሪዎቹ አንደኛው፣ ሁለተኛው፣ ሶስተኛው፣ አራቱም እኩል አንደኛው ጠየቀን። እሺ ከዛ በኋላ ያው ከመሪዎቹ አንደኛው ማንን የጠየቀው? ለሃና የሚቀርብ ሰው አለ ከዚህ ውስጥ ብሎ? ሁላችንም ነው የጠየቀን። እሺ ሰብስቦ ሁላችሁንም ከመሪዎቹ አንደኛው ለሃና ማናችሁ ይቀርባል አላችሁ? እሺ ምን አላችሁ? ማን ይቀርባል አለ? ከዛ ነገሰ ምን ዋና? ያው ከዛ አብረው ተነስተው የመጡት እነሱ ናቸው። እሺ ያው ነገሰ እኔ ብሎ መለሰ። እሺ ከዛ ሃና በቃ አልፋለች። ያው በስነ ስርዓት ተንበላናታል ምናምን አቀብረናታል ምናምን ያው እየሰማናቸው ማለት ነው። እሺ ምን አለ ነገሰ? ሁላችሁም ምን አላችሁ? ሪአክሽናችሁ ምን ነበር? እናንተ ሁላችሁም ሲነግራችሁ ምን ብላችሁ መለሳችሁ? ያው በቃ ያው ደነገጥን እንጂ ያስደነግጣል እኮ ምንም በቃ እሺ ብቻ ነው ያላችሁት። ምን እንዴት በዚህ ፍጥነት እንዴት ሳናይ ምንም አላላችሁም። በቃ እንደዛ ብሎ ሲነግራችሁ በሰዓቱ ተደናግጠናል። በቃ እኔ በራሴ ተደንግጫለሁ። እሺ ምን ያህል ጊዜ ቆያችሁ እዛ ቦታ ላይ በቃላው ጋር? በቃ ነገረን ሀላስ ወደዛው ነው ተነስተን በቃ እንትን ምን ያህል ጊዜ ቆያችሁ? 30 ደቂቃ 40 ደቂቃ 1 ሰዓት ምን ያህል ቆያችሁ እዛ ቦታ? 20 ደቂቃ ቆማችሁ ዝም ብላችሁ ምን ተነጋገራችሁ? በቃ ምን ራስ በራሳችን እየተያየን ምን እናወራለን? በቃ ተደንግጠናል። እኔ በራሴ ደንግጬ ራስ በራሳችን እንደዚህ ነው ያየኋችሁ። ሌላ ምንም እሺ 20 ደቂቃ እዛው በቃላ ጋር ቆይታችሁ ጉዞ ጀመራችሁ? ከዛ ጉዞ ጀመረን። እሺ ከዛስ? ከዛ ከምሽቱ 2 ሰዓት ተኩል ላይ ምናምን ተክላይ ቤት ደረሰ። ተክላይን ባይናችሁ አይታችሁታል? አዎ አይተነዋል። እሺ እየሰማሁህ። ተክላይ ቤት ደረስን። በቃ ያን በሰዓቱ ያው ሞባይላችን ምናምን ቻርጅ ምናምን የለውም ዘግቷል። ያው ሁሉም እንደደረሰ የሚበላ በልቶ ያው አደራችሁ ተክላይ ቤት? አዎ። ከዛስ? እኔ ገላይን ታጠብኩ፣ ሶላቴ ምናምን ሰገድኩ። ሌላዎቹ ተኝተዋል። እሺ ተክላይ ቤት ደረሳችሁ። አንተ ገላክን ታጠብክ፣ እራታችሁን በላችሁ፣ ሰላትክን ሰገድክ፣ ተኛችሁ። ከዛስ? በነጋታው ያው ተነሳን። ሌላ ጉዞ ጀመራችሁ? አልጀመርንም፣ እዛው ነው የከረምነው። ተክላይ ጋር ማለት የመን ነው አይደል? ፈርሻ እኮ። እዛ ስንት ቀን ቆያችሁ? ወደ 11 ቀን ምናምን ቆይተናል። 11 ቀን
ተክላይ ቤት ተቀመጣችሁ። እሺ ከዛ እስከ 11 ቀን በኋላ ወዴት ሄዳችሁ? ከዛ ወደ እንትና ወደ አደን ተጫነ። እሺ ጨርስልኝ። ወደ አደን ተጫናችሁ? አዎ በቃ የመን ከተማ ውስጥ ማለት ነው። ወደ 3 ቀን ምናምን ተጉዘን በመኪና ወደ 3 ቀን ተጓዛችሁ። ወደ አደን የተጫናችሁት በመኪና ነው አይደል? አዎ። እሺ በመኪና 3 ቀን ተጉዛችሁ የመን ከተማ ገባችሁ? አዎ። እሺ ቀጥል። ከዛ እዛ ያው ፍንዱቅ ምናምን ያዝን፣ አልጋ ያዝን። ያው የተያዘ ነበረ። እሺ ከዛ 2 ቀን ነው 2 ቀን እንዳደርን። እሺ ከዛ ወደ እንትናችን ደረሰ፣ በረራችን ደረሰ። አልጋ ይዛችሁ 2 ቀን እንዳደራችሁ በረራችሁ ደረሰ። 3 ቀን ነው ያደርነው። እሺ በምንድን ነው? በፕሌን ነው በረራችሁ? አዎ። ሽሙዬ ግን ያው በአየር አይደለም የመጣው፣ በባህር ነው የመጣው። እሱ አሻራው ነው ምናምን እምቢ ብሎ ነው አይደል? ኤምባሲው ተበላሽቶበት። ሊሴ ኤምባሲ የምታወጡት ከየመን ውስጥ ካለ ኢትዮጵያ ኤምባሲ ነው? ላላ ከሳውዲ ወይስ ሳውዲ እያላችሁ ከሳውዲ ሊሴ ኤምባሲ አውጥታችሁ ነው የምትመጡት? ሳውዲ ነው የወጣው። ኦኬ ኦኬ። 3 ቀን እዛ እንዳደራችሁ ሆቴል ወደ አዲስ አበባ በረራችሁ? ሀና ፓስፖርቷን የያዘችው እሷ ልክ እንደናንተ የመን ከተማ የመድረስ እድል ብታገኝ ኖሮ በፓስፖርቷ ነበረ በፕሌን አዲስ አበባ ብትገባው። ኦኬ። እናንተ ፓስፖርት የሌላችሁ ግን ሊሴ ኤምባሲ ወረቀት ከኢትዮጵያ ኤምባሲ ከሳውዲ ከሚገኘው ጨርሳችሁ ነው ይዛችሁ የወጣችሁት? እኛ ፓስፖርት ስለሌለን ነው ኤምባሲ ያወጣው። ኦኬ እሺ። ምን አደረጋችሁ አዲስ አበባ ከገባችሁ በኋላ? አዲስ አበባ ከገባን በኋላ ሁላችንም ወደ ማረፊያችን ተከፋፈልን። ከሹምዬ ውጪ 8ታችሁ አንድ ላይ አዲስ አበባ ገባችሁ? አዎ አዲስ አበባ ገባን። በአንድ ፕሌን? አንድ ፕሌን ነው። አንድ ላይ ተቀምጣችሁ በአንድ ፕሌን 8ታችሁ ገባችሁ? ሹምዬ ሌሎችም አሉ። ኖ ስለ እናንተ አብራችሁ በአንድ ደላላ ስለመጣችሁት 8ታችሁ ነው የማወራው። ሳትበታተኑ አዲስ አበባ አብራችሁ ደረሳችሁ? አዎ። ኦኬ። ያቺ ትግርኛ ተናጋሪ ሴቷስ? እሷ ከኛ ጋር በብሌን አልመጣችም። እዛው ተክላይ ቤት ቀረችው። እዛው ተክላይ ቤት ተቀመጠች? አዎ። ስንገዛው ተክላይ ቤት ገብታለች። ከዛ በኋላ ትውጣ ትሂድ አላውቅም። እናንተ ቀድማችሁ ወጣችሁ 11 ቀን ተክላይ ቤት ተቀምጣችሁ፣ እሷ እዛው እያለች እናንተ ቀድማችሁ ማለት የተክላይ ቤት በጣም ትልቅ ነው ይናል እርስ በርስ እስከማትተያዩ ድረስ። አዎ። ሴት ለብቻ ነው ወንድ ለብቻ ነው? ላይክ ቤቱ እንዴት ነው? እንደ አፓርትመንት ነው ወይስ ቪላ ነው? እንትን ነው ሃይማ ቀይ ሸራ አለ የለ ድንኳን። አዎ እንደዛ ነው። ኦኬ። ድንኳን ሆኖ ሴቶች ላይ አንድ ድንኳን፣ ወንዶች አንድ ድንኳን ነው? አዎ። ኦኬ ገባ። ቤት ስትለኝ ነው ቤት አይደለማ ተደሱ ኬማ ወይንም ድንኳን አትለኝም? የተጀመረ እንትን አለ ግን የተጀመረ ቢልዲንግ አለ፣ ቤት አለ እዛ ላይ በስሙ ቤት በሸራ ነው የተወጠረው። ምን የተደረደረበት ቦሎኬት እንደዚህ ቦሎኬት ሳይደረደርበት እንደ እንትንም አሙዱ ወለሉ ወጥቶ ማለት ነው። ከዛ በሸራ ነው የወጠሩት የከፋፈሉት ማለት ነው። ኦኬ እሺ። ወንድም ሴትም ወደ ሽንት ቤት ስትሄዱ አትገናኙም? አትተያዩም እርስ በርስ? አይ እንተያያለን። ግቢ ነገር ማለት ስትወጡ ከድንኳን ሽንት ቤት ለመሄድ ስትወጡ ትተያያላችሁ? አዎ ሽንት ቤት ነው ታወራላችሁ ምናምን ይፈቀድላችኋል እርስ በርስ ማውራት ምናምን? ወላሂ እኔ ያው ማውራውም ሰው ስለሌለኝ የምታወራው ሰው ቢኖርክ ይፈቀድልሃል? አትከለከሉም? ሴቶች ወደ ወንዶች እንዳትሄዱ ወንዶች ወደ ሴቶች አይባልም? ላ ውስጡ ሴቶች ውስጥ ገብተሽ ማውራታችን ያው ለብቻሽ ወይ ጠርተሽ ምናምን። ኦኬ እሺ። አዲስ አበባ እንደገባችሁ አንተ አዲስ አበባ ከገባክ በኋላ ወደ ቤተሰቦች ሁላችሁም ወደ የቤተሰቦቻችሁ ተበታተናችሁ? ማንም የሀና ቤተሰብ ጋር ሄደ የለም? ተበታተንን። አዲስ አበባ እንደገባን ተበታተንን ሁላችንም። እኔም ወደ ዘመዶች ቁጥር ተቀያየራችሁ እርስ በርስ እንዳትጠፋፉ?
ያው የተወሰናችን ተቃይረናል። እሺ ማናችሁም ላምበረት ድረስ የተወሰናቸው ከኔ ጋር አብረው መጥተዋል። ላምበረት ድረስ በምን በታክሲ ወይስ ቤተሰብ ሊቀበልክ መጣ ኤርፖርት? ኧረ በታክሲ በቃ እሺ እኔ ጨርሻለሁ ካንተ ጋር አንዴ ሪቪው ላድርግና ጥያቄ ያላችሁ ጠይቁ። ማንም ይጀምር ሚኪ ይቆጥን ጀምር ማኮሽ እሺ ወይኔ ይቅርታ አንድ ፎቶ ማሳየው አለ እሱን ጠይቄው እኔ ከሱ ጋር ፋይል ዘጋለሁ። ይሄንን ፎቶ ላሳይክና ይሄን ሰው ታውቀዋለህ አታውቀውም ንገረኝ ፕሊዝ። ከዛ አቃኔ ዘግቻለሁ። ይሄንን ልጅ ታውቀዋለህ? አላውቀውም። አይተኸው አታውቅም በህይወትክ? ጭራሽ አይቼው አላውቅም። እሺ ይሄኛውስ? ይሄንንም አላውቀውም። ወላ አይተኸው አታውቅም በህይወትክ? አዎ። ኦኬ ይሄ ሐሚድ ነው ከእናንተ ጋር ነበርክ ያለው ልጅ ነው። ውሸቱን ነው እሱ እባክሽ። የለም እሱ ጭራሽ እኛ የዋህ ልጅ የለብንም። እያንዳንዳችሁን አግኝቼ መጠየቅ እፈልጋለሁ። እያንዳንዳችሁን አሁን አንተን ጠየቁ አይደል? እያንዳንዳችሁን አብራችሁ የተጓዛችሁትን ሞባይላቸውን ራሱ ተነጥቀዋል አለ። ይሄው እኔ አሁን የምጠቀምበት ከዛ ሞባይል የመጣሁት ሞባይል ነው አሁን የምጠቀምበት ራሱ። እሺ የገጠር ልጅስ የሚጠቀምበት? የገጠር ልጅ የሚጠቀምበት ይዞ መጥቷል። ኦኬ ጥሩ። ለምን ያ ህሌና የሚባል ነገር የለውም? ለምን ይዋሻል? እሺ ወደ እኔ ጥያቄ ልሂድስ። ኦኬ አመሰግናለሁ። እኔ ጨርሻለሁ አለ። ኦኬ እኔ አሁን እዚህ ጋር ስጠይቅህ የምጠይቅህ ሌላ ነገር ስለምፈልግ ነው ለራሴ ለኬዟ እንጂ ያው አሁን መተህ የምትሰጣቸው ቃሎች በፊቱን ለማስተካከል እንደሆነ እንዲሁ ገብቶኛል። በደንብ አንደርስታንድ አድርጌያለሁ። ግን እኔ የምፈልጋቸው ፖይንቶች አሉ። ለምሳሌ ፖይንቶችን እኔ ፖይንት ምናምን ያየሁትን እዚህ ጋር ያየሁትን ለመናገር ነው የገባሁት እንጂ ለምን እንዲያጠይቀው ማኩ ከዚህ በፊት እንዲህ ብለክ ነበር፣ ዛሬ ደግሞ ይሄ ቃል በዚህ ተቀይሯል እያልክ ለምን አጠይቀውም? ከዚህ በፊት ይረዝማል፣ እንደዛ ችግር የለውም። ይርዘማ ሀቅ ለማውጣት ለምን አይረዝም? የፈለገ ይርዘም። አቡ ይኸውልሽ ቃሉን ከቀየረ ጠይቀው። እኔ አሁን ከዚህ በኋላ ቃሉን እንዳይቀይር ጽፌያለሁ። እስቲ አንተ ጠይቀው፣ እንደዛ እያነሳክ ጠይቀው። ማለት የእሷን በህይወት ለመኖር የእነሱ ቃል ይጠቅማል ብዬ አላስብም። ለዛ ነው ይቅርታ። እኔ የምጠይቅህ መሰለህ አሁን መጀመሪያ መሪዎቹን ሚት ያደረጋችሁት የመጀመሪያ መሪ አራት ሆናችሁ የመጀመሪያ መሪያችሁን የት አገኛችኋቸው? የመጀመሪያ መሪዎቻችን ሁለት ናቸው። ይዘው መጡ እኮ ነው። ከየት ነው ይዘዋችሁ? ከየት ጀምሮ ማለት ነው? ከሳቢያ በቃ የእግር መንገድ ከጀመርን። የት ጋ ነው ሚት ያደረጋችኋቸው? ሳቢያ ላይ ነው። ሳቢያ ላይ አዎ። ኦኬ ሳቢያ ላይ ሲነግሯችሁ ዝም ብሎ ሰው መጥቶ መቼም እኔ ነኝ መሪ ካይልም አይደለ? ደላላክ ማን ነው? ያንተ ተክላይ። ያንተ ደላላ ተክላይ ነው? አዎ ተክላይ ነው ኮንታክት ያደረከው? ላላ አይደለም። ይመች። ኦኬ ያንተ ደላላ ይመች ነው። እሺ ከዛ ሁለቱ እየመሯችሁ ሄዱ። ሽፍታዎቹ ኢትዮጵያውያን ናቸው ብለሃል። ሽፍታዎቹም ሌሎቹም አራት መሪዎች ሴም ታይም ደረሱ። የተመታው አብሯቸው የመጣው ነው አይደለም? አዎ። እሺ ወደ ሌላ ነገር እዚህ ጋር ሌላ ቦታ ካገኘው ጠይቃለሁ። አንድም ጠይቃለህ ግን እሱን ልለፈውና እሺ አንደኛው ከመሪዎቹ ጋር እያወራ ነበር አልከኝ። ከመጡት ጋር ነው የሚያወራው የነበረው ወይስ ከእናንተ ጋር ከመጣው ጋር ነው የሚያወራው? የመጡትና ሁለቱ መሪዎች ማለት ነው እና አንዱ ሽፍታ አንድ ላይ ነበሩ። ኦኬ አብረው ነበሩ። እሺ በቃ አራት ነበሩ ግን ሁለት ሆነ። አሁን ስትነግረኝ የመጡት አራት መሪዎች ነው የመጡት አይደል? ከዛ ሊቀበሉ ነው የመጡት። አራት ናቸው። አዎ ከአራቱ ጋር ነው እያወራ የነበረው ሽፍታው። ከአራቱ ለምን ከስድስቱ ጋር ነው። አንዱማ እየተመታ ነው ከእናንተ ጋር ነው። አንደኛው እዛ ነው።
አላደርገውም። እቺ ምታ ከአምስቱ ጋር ልበለው፣ ከአምስቱ ጋር አድርገው። አንዱ ካንተ ጋር ስላለ ሁለቱም እኮ ተመታና እኮ አዛ አልቆምም እኮ ከኛ ጋር አንድ ላይ ማለት ነው። ከመሪዎቹ ጋር ተቀላቀለ፣ ከእነሱ ጋር ተቀላቀለ። እሺ እሱ ኦኬ። ከዛ እነሱ ሁለቱ ተመለሱ፣ አራቱ ይዘዋቸው ሄዱ። ሁለቱ ይዘውን ሄዱ። አራቱ እንጂ አራት መሪ ያለን የመጣው ወዴት ቀሩ? አራት መሪ መጣ፣ ሁለቱ ቀሩ። ሁለቱ ይዘውን ሄዱ። አራት መሪ ኦኬ፣ 6 ነበሩ። ሁለቱ ተመለሱ አይደል? እንደዛ መሰለኝ። ሌላው እኮ ወዴት እንደገባ አላውቅም። እኔ የቀሩትን ነው የምነግርህ። የኔ ጌታ እኮ ቆይ አዳምጠኝ። ያልከን መጀመሪያ 2 መሪዎች ከሳቢያ ይዘው መጡ። ከዛ 4 መሪዎች መጡና ሁለቱ ያመጣችሁ ተቀያየራችሁ። ስለዚህ 4 መሪ አለ ማለት ነው። 4 መሪ ነው የቀረው። ከዛ ሁለቱ ወሰዱ፣ ሁለቱ ቀሩ። ሁለቱ እንደገና ቆይ ሁለቱ እዛው ቀሩ። ለምን ቀሩ ብለታ? ከሽፍታዎቹ ጋር ነው የቀሩት? ላላ ሽፍታዎቹም ሄደዋል እኮ እዛው ጋር ነው ያሉት። ግን ያው ዞር አሉ እንጂ ቦታው እዛው ጋር አላየኋቸውም። ሄደዋል። ኦኬ እሺ። ሁለቱ መሪዎች ብቻቸውን ቀሩ። ወዴት ሄዱ? ሁለቱ እዛው ቀሩ። ኦኬ ሁለቱ ይዘዋቸው ሄዱ። ከዛ ሌላ 2 ደግሞ አገኛችሁ ስታርፉ፣ 4 ልጆች ጋር አይደለ? 2 ልጆች ጋር 2 መሪዎች መጡ። 4 ሆኑ። ጉዞ ጀመራችሁ። ከዛ በኋላ ባለፈው የነገርከን ምንድን ነው? ገመዱን ለመውጣት እኔ አልወጣም ብላ ተንፈራፈረች። ያውም ዞር ብዬ ያየኋት ነው ያልከው። አሁን ደግሞ ገመዱን ለመውጣት አይደለም ያልኩት። ለምን እዛው አይደል? አሁን አስተካክለዋል። ለዛ ነው መከራከር ስለማልፈልግ። ለማስተካከል አይደለም ኦኬ፣ ችግር የለም። ለማን ብዬሽ ነው የማስተካክለው? ቆይ እኔ እኮ እዚህ ጋር ያስገደደኝ የለም እኮ። ለማን ብዬሽ ነው የማስተካክለው? ኦኬ፣ በቃ እንለፈው። ጭቅጭቅ አናድርገው። ይኸውልህ ወንድም ማለት ነው። አሁን እኔ የተጠራጠርኩት ምን እንደሆነ ታውቃለህ? አሁን እዛ ጋር ከሽፍቶቹ ጋር ዲል ያደረጉት ሀናን አሳልፎ መስጠት አለመሆኑም ምንድነው ፕሩቭ? እዛ ጋር የሚያወሩት ከሽፍቶቹ ጋር በደንብ ይተዋወቃሉ። ቆመው ያወሩ ነበረ። ከዛ በኋላ ደግሞ እኔ ይተዋወቁ አይተዋወቁ አላውቅም። እሺ ኦኬ፣ አታውቅም። እዛ ጋር ግን ሁለቱ ከሀና ጋር ቀሩ። ሌሎቻችሁ ሄዳችሁ ከ2 መሪዎች ጋር እዛ ቁጭ ብላችሁ ነበር። ክብሪት ምናምን አሉ። ስልክ ተደዋውለው ነበር? ኦኬ፣ ስልክ አልተደዋወሉም። ይሄ ክብሪት ምናምን እንትን ላይተር የሚለውን ከየት አመጣሁ? አሁን ይመች ካወራ በኋላ የጨመርከው ነገር ነው? ባለፈው አላልከንም? ላ ሰማሁትን ነው እና የነገርኩህ። ኖ የዛን ቀን አላልከንም። ያየሁትን ነው የነገርኩህ። የዛን ቀን እንደዚህ አላልከንም እያልኩ እኮ ነው ብለሃል። እርግጠኛ ነህ አንተ? ላይተር አልጠየቃችሁኝም። ምኑን ነው የምንጠይቅህ? መሪዎቹ አንዳውም ያን ቀን እኮ ማለት ነገር ነው ያወራው። ኢቨን ቆይ የገጠር ልጅ እሷ ልጅ ቀድማ ያወጣችሁ ሲል አንተ ደግሞ መጨረሻ ነው ያወጣችሁ ነው ያልከው። እኔ አሁን እንደዛ ውስጥ አንግባ፣ ይቅር። እኔ የምፈልገው አዲስ የጨመርካት ይሄ ላይተር የሚለው ከየት አመጣኸው? አዲስ የጨመርኩት ነገር የለም። እኔ ምንም በቃ ያየሁትን በዓይኔ ያየሁትን ነገር የሰማሁትን ነገር ነግሬሃለሁ። ከዛ ውጭ ማለት ነው። ለማን ብዬ ነው እኔማ እዚህ ጋር ማለት መዋሽህ የምጨምረውስ? ለማን ብዬ ነው? እስኪ ንገረኝ በአላህ። ትግረኛ ተናጋሪ መሆኗን ልጅቷን በምን አወቅ? የመጣችው ልጅ ታዝላን የመጣችው የተነገራችሁን እግሯን ብቻ ነበር እንዳውም ያያችሁት። ጥቁር መሆኗን ትግሬ መሆኗን ራሱ አዲስ የተጨመረ ነው እና አይሰማም። አሁን ግን ታዝላ አላለኝም። ታዝላ ነው ያሉት ባለፈው። ታዝላ እግሯን ያየና ጥቁር መሆኗን ያሉት። እሱ ኦኬ። አሁን ግን በእግሯ ነው ያለው። ይሄ ነገር ይኸውልሽ፣ አሁን እኔ የሚታየኝ ምንድን ነው እኛ ጋር መጥተው በጣም ብዙ ነገር ስላበላሹ አንቺ ጋር መጥተው ነገሩን በደንብ ተመካክረው የማስተካከል ነገር ነው ያየሁት። እስ ኦኬ። እኔ አሁን መሰላችሁ፣ ቆይ አዳምጡኝ ፕሊስ፣ እንዳገባ የገጠር ልጅ ረፍ ሚውት አድርግ። ሁለት ሰው አንድ ላይ ሚውት አብርቶ እንዴት ይሆናል? የገጠር ልጅ አይሆንም። ጨርስና ከቃሊ ጋር ጥያቄውን ከዛ ወደ ምንም አትናገር። አትጠይቁን፣ በቃ እኛን ማለት ነው አትጠይቁን። ያሚድ በሚለው በዛ ሂዱ፣ እኛን ክሰሱ፣ በቃ እንታሰርኛ። ገባሽ አይደል? ሌሎቹንም ጠይቂያቸው ከፈለሽ፣ ካልፈለግሻቸውም ውጣ ብለው ነው ያስወጣ። እኛ ነሰው እኛ ምንም ማለት ወንድሜ ጋር ያወራው አይደል?
በቃ ፕሊስ አሁን ይኸውልሽ ሽሙያው ሚዩት አድርግ። ሽሙዬ ሚዩት አድርግ ፕሊስ። ሚዩት አድርግ ሚዩት አድርግና ስትጠየቅ ትመልሳለህ። ሽሙዬ እኮ በሐሚድ ሂዱ በሐሚድ ባለው በዛ ሂዱ። አይ ኖ ኖ ኖ ኖ ኖ ሰው በየትኛው እንደሚሄድ አንተ አይደለም ጋይድ የምታደርገው አይደል? ሚዩት ብታረግ ጥሩ ነው። እያመናችሁን እኮ አይደለም ታዲያ እዚህ ጋር ስናወራ ስትጠየቅ ትመልሳለህ። የምናውቀውን እኛ እንናገራለን። አቡዬ አንዴ ሚዩት ማስደረግ ትችያለሽ። አቡ ምንድነው እኮ እሺ፣ ሁሉም የገጠር ልጅ አንዴ እየተደማመጥን እንነጋገር። እሺ እኔ ፈልገውን ትናገራለህ። ቆይ አሊ ነቅሎ ወጥቷል፣ ሄዷል። ኦኬ፣ ስለዚህ አሊ ሄዷል። እኔ አሊ የሰጠኝን ቃል ጽፌያለሁ፣ ተቀብያለሁ። ስላወቅንባቸው ነው። ኤኒዌይ ችግር የለውም። ሀቡ ይኸውልሽ ምን አለ መሰለሽ እች ልጅ በልዋጭ እኔ የበቀደሙ መስማት አለብኝ። እኔ መነጋገር ለሰያ ጠይቋለሁኝ ላይቭ ሪከርዱ እንዲሰጠኝና ሁለቱን የኔን ላይቭ ሪከርድ እና የሱን ላይቭ ሪከርድ ቁጭ ብዬ ሰምቼ ግራ ቀኝ ሰምቼ የቱ ጋር ልዩነት እንዳለ ማወቅ አለብኝ። ባልሰማሁት ነገር ላይ ምንም አይነት አስተያየት መስጠት አልችልም። አሁን የዛሬን ቃል ላኪ ዛሬ ከሀስከፐ የአሁኑን ሰምቻለሁ። የባለፈውን ስላላየሁት ቢሆነስ ባላየሁት ነገር አስተያየት ስለማልሰጥ እኔ ዝም እላለሁ። የዚህን ጉዳይ አሁንም ነቅሎ ፕሊስ ላውራበት። ምን አይነት ነው የገጠር ልጅ አንዴ ሚዩት ታደርጋለህ ፕሊስ? እኔ ነግሬውም እኮ አይደለም ብራዘር፣ እኔ እንዲገባ ነው ራሱ። በቃ አንተ አልነገርከውም። የእሱን ላስት ሪከርድ የባለፈውን ሪከርድ አይና ሁለቱን አስተያያለሁ። ህዝቡም እኮ ሁለቱን አስተያይቶ ይፈርዳል። በቃ አንተ የነገርከው ነገር አለ ያለ አካል እኮ የለም። ይኸውልሽ አቡ እኔ የምነግርሽ ምንድን ነው፣ እኔ አሁን ያው ቢኖር ጥሩ ነበር፣ ሌሎች የምጠይቀው ጥያቄ ነበር። እኔ ግን እዚህ ላይ ለሚመለከተው ሰው የምናገረው ይሄንን ነው። እች ልጅ በልዋጭ ነው የተወሰደችው። 3 ሰዓት ሙሉ ለአንቺ ቃል እንደሰጠሽ አሁን 3 ሰዓት ሙሉ 4 ሆነው ሄደዋል። የላይተሯ ነገር የተጨመረችው ይመች ካለ በኋላ ነው። አጥንተው በደንብ ተነጋግረው ነው የመጡት። እስከዛሬ ያልሰማነው ከይመች ብቻ ነው ላይተር የሰማነው። አንደኛ እኛ ደግሞ ገገሞች አይደለንም፣ ክብሪት ነው እንጂ ላይተር አይደለም ለሚጥል በሽታ የሚደረገው። ባሏም እንደተናገረው የሚጥል በሽታ ሳይሆን የሚያጓራ ነው። ያ ደግሞ ክብሪት አይመልሰውም፣ የሚያጓራም አይደለም። አክቹዋሊ እሱ ያለው አለቃትም ምናምን ይሄ ያለ አይደለ መንፈስ ነገር ነው። ክብሪት የሚደረገው ግን የሚጥል በሽታ ለወደቁ ነው እና እዛ ጋር ተሸውደዋል። ራሳቸውም ሊያመጡ ነው እና ግን እኔ የማየው ምንድን ነው እዚህ ጋር በትግራይዋ ልጅ ተቀይራለች ልጅቷ። 3 ሰዓት የፈጀባቸው እሷን እዛ አድርሰው ተመልሰው እስኪመጡ እንጂ ቀበርም ብለው ያሳዩን ቅጠልን ያለበሱት 3 ሰዓት የሚፈጅ አይደለም። እና ይሄ ሁሉ የሚያመጡት ድራማ እኛ በዚህ የምናቆም መስሏቸው ስለሆነ አንደኛ የገጠር ልጅም ይሁን እዚህ ጋር የሚመጡት እያንዳንዳቸው አብረው ሄዱ የሚባሉት እንደኛ የሰሙ እንጂ በአይናቸው ያዩ ሰዎች አይደለም። የሰማ ደግሞ ምስክር መሆን አይችልም። እኛም እኮ እየሰማን ነው። ስለዚህ የገጠር ልጅ ነኝ ያጠነከርንበት ምክንያት ምንድን ነው? አብሮ የሄደው ሞታለች ብሎ መስክሯል የሚል ነገር ስላለ ነው እንጂ እኛ ከእሱም ጋር የሚያነጋግረን ነገር የለም። እሱ እኮ ተነገረኛ። እባክህ የሚወጣ ምን አይነቱ ነው? የገጠር ልጅ ይጨርስና እሱ ሚዩት ሲያደርግ አንተ ቅድም እንደዚህ ያልከው እኔ አልመሰከርኩም ምናምን ብለህ መናገር አትችልም ማለት እኩል 2 ሰዎች ከሚያወሩ እንደዛ እኮ ነው የሚሻለው። ካለበለዚያ ወይ የረብሻ ይሆናል እኮ እየተደማመጥን አንዱ ሲጨርስ አንዱ ይጨርስና ከዛ አንተ ደግሞ የፈለግከውን ትናገራለህ። አንደኛ እንደሰማ ነው መሪዎቹ ያው እንግዲህ ይቅርታ እኔ አሁን ወደ ብሔር ልወስድ አይደለም፣ ልጁ እነሱ የተናገሩት ነው። የተክላይ መሪዎች ትግረኛ ተናጋሪዎች ናቸው። ሽፍታዎቹ ትግረኛ ተናጋሪዎች ናቸው። እንግዲህ አንድ አይነት የሚተዋወቁ ሰዎች ናቸው ማለት ነው። እኔ በብሔር በምናምን እያልኩ አይደለም። አንድ የሚተዋወቁ ሰዎች ናቸው እነዚህ ልጆች የሚመሯቸው፣ የሚያሳልፏቸው፣ የሚያስቀምጧቸው። ስለዚህ ይተዋወቃሉ ለማለት ያህል ነው፣ ሌላ ነገር አይደለም። ለምን እኔ ብዙ የትግራይ ልጆች እዛ እንደሚሰቃዩ በውስጥ የደረሰኝ ነገር አለ፣ በብሔር አይደለም። እሺ፣ ግን እነዚህ አንድ አይነት ቋንቋ የሚነጋገሩ ይግባባሉ።
የአንድ ሰፈር ልጆች ዘመዳሞች ናቸው በሙሉ። እንደ ሽፍታ አክት ያደርጋሉ፣ እንደ አስቆራጭ አክት ያደርጋሉ፣ ይገፈታተራሉ ለድራማ። ግን የሚሰሩትን ስራ ይሰራሉ፣ ቢዝነስ ነው የሚሰሩት። ስለዚህ እኔ ተመልካቹም ይሁን ሁሉም እንዲመለከተው እንዲያስተውለው የምፈልገው እዚህ ውስጥ መጥተው የሚመሰክሩትም ሆነ ቃላቸው የምንቀበላቸው በአይን ያዩ ስላልሆኑ ስለ ሞትም ስለ መታገትም ሊነግሩን አይችሉም። አሁን ከተቻለ እና ጊዜ ካለ እኔ ለነሱ የምናጠፋውን ጊዜ ከዋናዎቹ ከደላሎቹ ብንነጋገር ነው የሚሻለው ብዬ ነው የማስበው። በቃ ከተክላይና ከዚህ ዋትሳፕ ግሩፕ ላይ እናውራቸው ወይስ አሁን ይደወልላቸው? ምንድን ነው ያንተ ሰጀስሽን? እኔ እዚህ ላይ በማውራት ከነሱ ጋር ምንም መፍትሄ ይመጣል ብዬ አላስብም። ለምን የነሱ መፍትሄ እኔ ራሴ ያዘጋጀሁት አለ፣ ግን በውስጥ ብናወራ ደስ ይለኛል። ለነሱ ለይመችም ደውዬለታለሁ። የኔን ስልክ አያነሳም፣ የተክላይንም እደውልለታለሁ። አውርተን በውስጥ የምንፈታው ነገር ካለ እሰየው። ደላላነታችሁን አገር ያውቃል። እኔ እየሰሙ ስለሆነ ነው የምነግራቸው። ደላላ አይደለሁም ምናምን የሚለውን አቁማችሁ በውስጥ ተነጋግረን መንፈታው ነገር ካለ እንፍታ። እዚህ ጋር ግን በሙሉ ከይመች ጀምሮ ተነገሬ ነው። ኢቭን ተክላይ እምላለው የሚለው ተነገሬ ነው። ተግባባናል። እኔ እንዲሞተች የሚል እኔ በአይኔ በምናምን የሚል እስካሁን የመጣ የለም እና ጊዜ ባናቃጥልና ምንሰራውን ስራ ብንሰራ ደስ ይለኛል። ያምነቅሎ ወጥቷል። ከዚህ በላይ የምጠይቀውም ነገር አይኖርም። ቢኖር ትጠይቀዋለህ፣ ከሌለ ጌታም ትጠይቀዋለህ። ገባኝ። ቢኖር ጠይቅ ነበር። ይቅርታ ኬልሻለሁ። ፓርት ስለሆነ በኋላ ያው እና ፈለግሽ ፓርት ስሪ ማየት ትችላለሽ። የራሴንም ላይቭ ሪከርድ አውርጄ ዳውንሎድ አድርጌ ሁለቱን ቁጭ ብያይቼ የቱ ጋር ምን እንደቀየረ ነጥብ መያዝ እፈልጋለሁ። ጥያቄሽ ላይ ምን ጽፊልኝ? አንቺ ጻፊልኝና ጻፊልኝ። አቡ ችግር የለም። አጋጣሚ አሊ እንደጻፍኩ ተመልከች። ስንት አይ ነው አሊ ከመጣ አብረሽ የምትጠይቂልኝ ተክላይ የቤት ሲሄዱ ተክላይን አገኝተውታል እንዳለው እዚህ ላይ ማለት ነው። በአካል አይታችሁታል ወይ? እዛች ጋር ጻፊልኝ። ተክላይ ሲያዩት ስለ ልጅቷ መሞት ወይም ስለሌላ ነገር ኤክስፕሌን አድርጎላችኋል ወይ ጠይቋችኋል ወይ? ቢኮዝ ያው አብረው ስለነበሩ ይሄንን ብቻ እንድጠይቅኝ እሺ። አብረሽ አመሰግናለሁ። ምናልባት እኔ ሚዩቴን አንስቻለሁ። አይ እኔ አሁን ምንድነው ልጁ ቢኖር ደስ ይላል ነበር። ምን ጠይቀው ጥያቄዎችም ነበሩ። የገጠር ልጅ ወይም ሽሙዬ አንድ ነገር ልንገርህ። አንደኛ ሐሚድ ተደብቋል። አንዴ ይቅርታ ለተመልካች መልስ ሰጥቼ ከዛ ሚት አደርጋለሁ። ሐሚድ ተደብቋል። ቲክቶክ ላይ መጥቶ አያውቅም። በቪዲዮ ወጥቶ አያውቅም። በስልክ ብቻ ነው ከሰያ ጋር የሚያወራው። እናም በቪዲዮ ቲክቶክ ላይ እናም ሲባል ለህይወቴ እሰጋለሁ ብሏል ሐሚድ። ሐሚድ እስከ ሳቢያ ድረስ አብሮ እንዳልነበረ መሲ ትናንትና ገብታ ፊት ፎቶን አይታ መስክራለች። ከጅዳ እስከ ሳቢያ ሐሚድ አልነበረም። ፎቶውን አይታ መስከራለች። ከሳቢያ በኋላ ያለው ደግሞ አዶን ነው። እሱ የቱ ጋር እንደተቀላቀለ አልተናገረም። ይሄን ያለው ነገር። በተረፈ መንገደኛው ይቅርታ፣ አሁን መቀጠል ትችላለህ። ምን ታደርግልሃል? እሺ ቴንክ ዩ። አይ እኔ አሁን ምንድነው ልጁ ቢኖር ሐሚድ የምንጠይቃቸው ጥያቄዎች ነበሩ። ግን በመሀል ሽሙዬ ፕሊዝ ተረጋግተህ የልጅቷን ሀቅ እንዲወጣ አድርግ። ካልሆነ ግን ገመዱ አንተ ጋር እየተጠመጠመ ነው። ምክንያቱ ተቆጥተህ በምትናገረው አንዳንድ ነገሮች በምትሰራቸው ልጇን ነቅሎ ወጣ። አንተ ሰጣ ገባ ባትገባ ልጁ ነቅሎ አይወጣም ነበር። ጥያቄዎቻችን ይመለሱ ነበር። የልጅቷን ሀቅ መስመሩን እየያዘ ያለው ምንም ሰጣ ገባ አሁንም እየመለስን ስንት ቀን ሙሉ ነው እዚህ ጋር ስጠይቁኝ እየመለስኩ አይደል እንዴ? እሱ በአንድ ቀን ገብቶ በስልክ ሲናገር ህዝብ ፊት እንዲያምን ያረጋችሁት እኮ እናንተ ናችሁ። አንደኛ ይገደል እንደዚህ ነው የኔን ህይወት ከማጣራት እናንተ ስለሷ ታጣሩም። ይሄን ያህል እናንተ ናችሁ የሚለው ቃል አንሳውና እናንተ ናችሁ የሚለው ቃል አንሳው። እኔ ከትናንትናና ከዛሬ ውጭ አንተን አናግሬ አላውቅም። አናግሬም አላውቅም። መንገደኛው ይቅርታ፣ የገጠር ልጅ እየተደማመጣችሁ መንገደኛው እሱ ነቅሎ የወጣው የገጠር ልጅ ስላወራ ሳይሆን መኩ ተመካክራችሁ መጣችሁ ቃላችሁን ቀየራችሁ። ስለዚህ የማታምኑን ከሆነ ለምን እናወራለን ብሎ ነው ነቅሎ የወጣው እንጂ የገጠር ልጅ ለመናገር እዚህ ጋር የምናውቀውን ነው የምናገረው አይደል? አትቆጣ። ታዲያ ለምንድን ነው የምትቆጣው? ሽሙዬ ለምንድን ነው የምትቆጣው?
እኮ እሺ ልንገር አሁንም እኮ ስማኛ ሀቅ ልትመነምን ትችላለች ነገ ከነገ ወዲያ ሞታቷ አይቀርም የፈለገ ሰው እኮ ደግሞ ማዳመጥ ነው ያለበት እናንተ የሚለውን ተወውና አንተም ባለ ጉዳዩ ነህ ገባ ሊቆረቁር ይገባል ስለዚህ እናንተ የሚለውን አንተ ራስህን አታግልል ሊቆረቁር ይችላል ባደራ መልክ የተሰጠችን ልጅ እዛ ስትቀር ሆልድ ኦን ብራዘር እኔ አላገለልኩም አሁንም የዚህን መፍትሄ ፓርት እንድትሆን ፈልጋለሁ እየተባበርከ ነው ግን መሀል ላይ የምትቆጣው አልወደድኩም ዝሮ ዝሮ ሀቡዬ የምትይዡ ለዛኛው ልጅ ካንተ እኔ ማለት ነው ታውቆሽ በቃ አንተ ጋር ጨርሻለሁ እኔ ሀቡን ላስይዝነት የገጠር ልጅ አንዴ የሱ ጥያቄ ለአሊ ምጽፈውን ጥያቄ ነው የሚነግረኝና አንተሚውታና ፕሊስ እንትን በል እሺ ቴንክ ዩ ሀቡዬ ቅድም ስትወጣ ገመዱን አላየኋትም ብሎ ነበርና ገመዱ ስትወጣ አላየሁም ካለ በኋላ መጨረሻ ገመዱ ከወጣ በኋላ አግኝቻታለሁ አለ ደግሞ ብዙ ሰው ስለነበረ ገመዱ ስትወጣ አላየኋትም አለ ብዙ ወደ ሳውዲ ይጓዙ እኛ ወደ ኢትዮጵያ እየሄድን ከተቃራኒ አቅጣጫ የሚመጡ ብዙ ሰዎች ስለነበሩ ስትወጣ አላየኋትም እየወጣች ባይኔ አላየኋትም ከላይ ግን አገኘናት ደግሞ አለ ከወጣው በኋላ ደግሞ እዛ ጋር ቁጭ ብላ አገኘኋትኝ ሳትወጣ ላለመውጣት ከሁለት መሪዎች ጋር እየተከራከረች አገኘኋትኝ ኦሬዲ ወጣለች ገመዱ ከወጣች በኋላ ዳገቱ ላለመውጣት ነው የተከራከረችው ነው ያለው ሁለተኛውን ዳገት ማለት ነው አዎ ገመዱ ስትወጣ ግን ባይኗ አላያትም አላየም ኦኬ እሱን ያጅልኝና እሱን ብዙ ሰው ስለነበረ ሰዎች ከልለውኝ አላየኋትም አዎ እሱን እንድትይዥልኝና ከዛ በተጨማሪ ደግሞ ልጅቷ ምኑን ሊያዘው የሰዎች ግድግር ስለነበር አላየኋትም ማለቱ ከወጣች በኋላ ማግኘቱ አዎ ካላያት እንዴት ከላይ ያገኛት ሚለውን ያጅልኝ ስትወጣ በሰዎች ተከልላ አላየኋትም ባይኔ መውጣቷን አላየሁም ነው እኮ ያለው ከወጣች በኋላ እንዴት ላይ አገኛት ስትወጣ ካላየሃት አይደል እሺ እሱን ያጅልኝ መንገደኛው በደንብ አስታውሳ ከጻፍሽ አይቀር የዛን ጊዜ ግን ለኛ ያለን ስለደከመኝ ራሴንም አላስታውስም ያለ አሁን ነው ሰው በዛ ኦኬ እሱን ላይቭ ሪከርዱ ላይ ሳይ እውነት እሱን ሊያስረግጥሽ ፈልጓል እሺ አዎ በተጨማሪም ደግሞ ሌሎቹ ባለፈው ሲናገሩ የሹሚየም ሲናገር የገጠር ልጅ እሷ እዛ ቁጭ ብላ ደክማ ሄዱ ለፉኝ ብላ አልፈናት ሄድን የሚል ነገር አመጣዋልና አሁን ደግሞ አሊ እዛ ከመሪዎቹ ጋር እዛው ነበረች የሚለውን ቃል አለ ሁለቱንም አመሳክረሽ ምን ብሏል ሹሚዬ ምን ብሏል ማለት አሊ ስላለው ብቻ አሊ ምን ጠይቀው አሊ ስላለው ነው ሹሚዬ የሚጠየቀው ሹሚዬ ስላለው ነው ገመዱ እንደወጣች ቁጭ ብላ አገኘናት ከዛ በኋላ እለፏለችን እለፉ አሊ አይደለም እንደዛ ያለው ባለፈው ካለው ሪከርዱ ሳሪዬ ምናልባት ሪከርዱን ላኪላትና ተስማው እኔም በደንብ ነው የሰማሁት ለአቡልቂላት የአሊ ነው ይላክሽልኝ እንዳነጻጽረው አሁን ግን ስለ ሹሚዬ እያወራ ስለሆነ ነው እየጻፍክ ያለሁት እዚህ ጋር ሶሪ እኔ ስለ አሊ ነው ስለ ገጠር ልጅ አይደለም ይላኩልሽ ያ የምታስታውሱ ባለፈው ሲናገር የገጠር ልጅ እዛው ልክ ገመዱ እንደወጣች ደክማ ጠበቀችን ቁጭ ብላ ነበረች ቁጭ ብላ እንደነበረች አልፈን ሄድን የሚሉት ነገር ሰምቻለሁ ሪከርዳቸውም ደጋግሜ ሰምቻለሁ እሱ ያላችሁ ሰዎች ፕሊዝ ለሀቡ ላኩላት እሺ እኔ ሰማሁትን ነው የምናገረው አዎ የመጨረሻ ወደ ለሹሙዬም ለአሊም ነው ለሁለቱ ልጅቷ ከናንተ ጋር ስትሄድ ከተቀላቀለቻችሁ ወደ ተክላይ መኖሪያ ወይም ደግሞ ይሄ ምንድነው የምትሉት ካምፕ ነገር ምን ያህል ጊዜ ነው አብራችሁ የተጓዛችሁት ከልጅቷ ጋር ደክማ ያመጣት ልጅ ምን ያህል ሰዓት ነው ላምብብና ነገር ካለው ያ ምን ያህል ሰዓት ሹሚዬ ሚዩትን አንሳና መልስልኝ አጭር ጥያቄ ናት ፕሊዝ እዛው ነው ቤት ድረስ ሄደች ከኛው ጋር አንድ ላይ ምን ያህል ሰዓት 2 ሰዓት 3 ሰዓት 1 ሰዓት 30 ደቂቃ ኧረ በመኪና ራሱ የ2 ሰዓት እንደገና 2 ሰዓት እንደዛ ይሆነ 4 ሰዓት ምናምን ይሆነ በመኪና ነው ሄዳችሁት በእግርም በመኪናም ነው ስለዚህ ልጅቷን በደንብ በመልክ አይታችኋታል ልጅቷ ጥቁር ልጅ እግር ነች ጥቁር ልጅ እግር ገና ልጅ እግር ማለት ህፃን ማለት ነው ጥቁር ልጅ እግር ልጅ ነገር ኦኬ ጥቁር እግር አይደለም በሚለው ይስተካከለልን ስለዚህ ልጅ እግር የሚለውን ገና ወጣት ናት ለማለት ነው
ሌላኛው ባለፈው የገጠር ልጅ አንድ ጥያቄ ልጠይቅና ላብቃ። በጣም ይቅርታ እሺ። ባለፈው ሀና ስትመጣ በእግሯም በእጇም እንደዚህ ዳዴ እያለች ነው የመጣችው ብለህል ነበር። አሁን ደግሞ አሊ ደግሞ ሽፍታው አዙላ መጥቶ እኛ ጋር አወረዳት የሚል ነገር አለ። ይሄን ነገር ነው ታየዋለህ። ጨርሻለሁ። በጣም ነው የማመሰግነው። ይቅርታ ግን ሰጣ ገባ መግባት አልፈልግም። ሀቋ ብቻ እንዲወጣ ነው የምፈልገው። እኛ እኮ ነው እኮ ታዲያ እኔ አልዋሸሁም እኮ ታዲያ እኔ ምን አልኩ ታዲያ? ተለያየ ቃላችሁ ለማለት ፈልጎ ነው። አሊ ሽፍታው አዝሏት መጣለ የምፈልገው አንተ እንዴ ነው አሊ አዝሏት መጥቶ አጠገባችን እሱ ያየውና ያው ለገጠር ልጅ ያየው እሷ በእጇና በእግሯ ዳዴ እንደ ዳዴ ስትመጣ ነው። አሊ ደግሞ ያየው የሚለው ሽፍታው አዝሏት ሲመጣ ነው። ስለዚህ እውነት ነው። የማናችሁ ነው እውነት? አሁን አምቶ ቁጭ አረጋት ነው ያለው። አጠገባችን አምቶ አስቀመጣት ነው ያለው አሊ። ትክክል እኮ ነገርኩ እኮ ነው። በቃ ውሸታም ነን። በቃ እኔም እሱም ሌሎቹም ከኛ ጋር ፕሊስ እንደዛ ብለህ ኮንክሉድ አታርግ። እንደዛ ብለህ ኮንክሉድ አታርግ። ከዛ እናንተ ሐሚድን መጠየቅም ትችላላችሁ ከፈለጋችሁ። ድጋሚ ያምጣው ሰያ ጠይቁት። በዛ እንትን በሉ። እኛን ደግሞ ክሰሱን። እኔም ለራሴ ለመታሰር ፈቃደኛ ነኝ። በቃኝ ነኝ። ምክንያቱም አወራው ስንት ጊዜ ገባህ አይደለ? እኔ ሀቄ እንዲወጣልኝ ብዬ ነው እስካሁን እዚህ ቁጭ ምለው። ሐሚድ ምንም አይነት ማስረጃ የለውም። የገጠር ልጅ የሐሚድን ከእናንተ ጋር አብሮ መሄድ የመሰከረ አካል የለም። መሲ ትናንትና ገስት ገብታ ሐሚድ ከጅዳ እስከ ሳቢያ ድረስ እንዳልነበረ መሲ መስክራለች። ለምን አቅርቦ ህዝብ ፊት ታዲያ እሺ ተናገረ? እንዴ እኔን ሲሰርበኝ እንደዛ ያን ሁሉ ነገር ሲል ለምን እሺ እንደዚህ ህዝብ ፊት ታዲያ አሳመነሽ እኮ? ማን አመነ? ህዝብ ፊት በቪዲዮ ወጥቶ አይቻለሁ ብሎ ማስረጃ ያቅርብ፣ ይዛኔ እናምናለን። በቪዲዮ ወጥቶ ሐሚድ